እንዴት ዋላችሁ? እንዴት አመሻችሁ? እንዴት ከረማችሁ? ስላየኋችሁ ደስ ብሎኛል። ቆይታ ይኖረናል። ላይቭ ገስቶች ጋር ጊዜ ይኖረናል። እንግዲህ ቆመናል። ይሄንን ኮዝ የምትደግፉ ወይንም ደግሞ እንደው የምናወራው ነገር ኢምፓክት ያደረጋችሁ ሰዎች ለመቆም ሞክሩ። መቆምን ተለማመዱ። ስትቆሙ ትንቀሳቀሳላችሁ። ቢኮዝ ልክ አንድ ሰው መቼም አንድ ቦታ ዝም ብሎ እንደዚህ ብሎ መቆም አይችልም። ሳይወድ በግድ እግሩን ያንቀሳቅሳል። በጊዜ ሂደት ብዙ ነገር እየተለወጠ ይመጣል ማለት ነው። ዩቲዩብ ላይ 44 ሰው ይታየኛል። ቲክቶክ ላይ 100 ሰው 97 ሰው ይታየኛል። ኮፒ ሊንክ ታፕ ሼር አድርጉ። ቦርጭ ለምን ገዳይ ሆነ? ግልጽ ነው። ቦርጭ ለምን ገዳይ ሆነ? ቢኮዝ ሁልጊዜም እንደምንለው በአንድ ቀን ተነስተን ሰውነታችን አልጨመረም። ባለማወቅ ወይ በመዘናጋት ወይ ደግሞ ችላ በማለት የመረጥነው መንገድ አመጋገባችን ላይ የተከተልነው ሮንግ መንገድ፣ እንቅስቃሴም ላይ የተከተልነው ሮንግ መንገድ፣ የሰውነት ግንባታ ላይ የተከተልነው ትክክለኛ ያልሆነ መንገድ፣ ስትሬስ፣ ላክ ኦፍ ስሊፕ፣ በቂ እንቅልፍ አለመተኛት፣ ኢንቫይሮንመንታል ፋክተርስ በምግባችን በአየር ውስጥ በተለያየ መንገድ በማናውቀው መንገድ ወደ ሰውነታችን የሚገቡ ቶክሲኖች ሊሆኑ ይችላሉ። በተለያየ መንገድ ጄኔቲካሊን በወረስነው ነገር ሊሆን ይችላል። እየፋፋን መጣን። እየፋፋን እንመጣና የሆነ ስም የተሰየመለት በሽታ ይነገረናል። ብዙዎች ቦርጫም ሆናችሁ ወፍራችሁ ታመናል ብላችሁ የምታስቡት ስኳር እንዳለባችሁ የተነገራችሁ ቀን ነው። ግፊት እንዳለባችሁ የተነገራችሁ ቀን ነው። ምናልባትም ብዙዎቻችሁ ስትሮክ፣ የመጀመሪያ ስትሮክ ሰርቫይቭ ያደረጋችሁ ቀን ነው። ታማችሁ እንደነበራችሁ የምታውቁት ብዙዎቻችሁ የመጀመሪያ የድንገተኛ የልብ ችግር ወይም ደግሞ ሃርት አታክ ሰርቫይቭ ያደረጋችሁ ጊዜ ነው መታመማችሁን ያወቃችሁት። እንግዲህ ላለፉት ጥቂት ዓመታት ቦርጭ ብቻውን ገዳይ ነው ብለን ስናወራ ነበር። ለምን ገዳይ ሆነ? ብዙዎቻችሁ አንደርስታንድ ታደርጋላችሁ ብዬ አስባለሁ። ምክንያቱም ስትንወፍር እየወፈርን ስንመጣ ሆርሞኖች ይዛባሉ። ከነዚያ ሆርሞኖች ውስጥ ዋናው መሰረታዊ ሆርሞን ኢንሱሊን ነው። ብዙ ሴሎች ለኢንሱሊን አይታዘዙም። በዚህ የተነሳ ህመም ይመጣል። በዛ ልክ ደግሞ ጣፊያ ያንን ለረጅም ጊዜ ሲመጣ የነበረውን መቋቋም የማንችለውን ከፍተኛ ኃይል ለማስተናገድ ቦታ ለማስያዝ ብዙ ኢንሱሊን ታመርታለች። ኢንሱሊን ብቻውን ስኳር ከመምጣቱ በፊት፣ ኢንሱሊን ብቻውን ግፊት ከመምጣቱ በፊት፣ ኢንሱሊን ብቻውን ኮሌስትሮል ከመዛባቱ በፊት ብዙ ነገር ደም ስሮች ላይ ያደርጋል። ማይክሮቫስኩላር፣ ማክሮቫስኩላር ትናንሽ አርተሪዎችን ኢንቮልቭ የሚያደርጉ እንደነ ሬቲና፣ እንደነ ነርቮች፣ ኩላሊት፣ እነዚህ ሬቲኖፓቲ፣ ኔፍሮፓቲ፣ ኒውሮፓቲ ቀድሞ ሊጀምሩ ይችላሉ። ገና ስኳር እንዳለባችሁ ሳታውቁ ሬቲና ላይ ጉዳት ሊጀምር ይችላል። ነርቮች ላይ ጉዳት ሊጀምር ይችላል። ኩላሊት ላይ ጉዳት ሊጀምር ይችላል። ኢቭን ከፍ ያሉ አርተሪዎች ማክሮ የልብ ወደ ልብ የሚሄዱ ደም ስሮች አስቀድሞ ስኳር እንዳለባችሁ እንኳን ሳይነገራችሁ ልብ ላይ ያሉ ደም ስሮች ኢሹ ሊገጥማቸው ይችላሉ። ፕላትፎርም ማድረግ ሊጀምሩ ይችላሉ። ወደ ብሬን የሚሄዱ ደም ስሮችም እንደዛ። ቦርጭ ላይ ያለ ቦርጭ የሚያመጣው ችግር ከስኳር ከፍ ያለ ነው ማለት ነው። ከግፊት በፊት ሊፈጠር ይችላል። ከስኳር ከመፈጠሩ በፊት ስኳር እንዳለብን ከማወቃችን በፊት፣ ግፊት እንዳለብን ከማወቃችን በፊት ሊከሰቱ ይችላሉ ማለት ነው።
ህመሙ የጀመራችሁ የመጀመሪያ ጊዜ ሆዳችሁ ላይ ቀበቷችሁ ላይ ያዝ ያደረጋችሁ ጊዜ መሆኑን አትርሱ። 2800 ላይክ ነው የማየው፣ ገርሞኛል። ቶሎ ብላችሁ እንድች እያደረጋችሁ ይከብዳል። ታፕታፕ ማድረግ ታፕታፕ አድርጌ አላውቅም። ሰሞኑን ታፕታፕ አደርጋለሁ። ታፕታፕ ኮፒ ሊንክ ሼር አታደርጉም እንደ ፕሮግራሙ እኮ እንዳይቋረጥ ነው። ፕሮግራሙ ሊቋረጥ ይችላል ወይ ደግሞ እንደዛ እንዳይሆን ነው። እና 10,000 ያስገቡት 15,000 ያስገቡት። ያ ካልሆነ ለሌሎች ምናልባትም ይሄ ፕሮግራም በተለይ አዳዲስ የሆኑ ሰዎች ጋር እንዲዳረስ የሚጠቅም ይመስለኛል። ዱዊት ስኳር እንዳለባችሁ ያወቃችሁ ቀን ከሜታቦሊክ ዲስፈንክሽን ጋር የተያያዘ ከቦርጭ ጋር የተያያዘ ከቪዝራል ፋት ጋር የተያያዘ ስኳር ተብሎ ቢገለጽ መልካም ነው። ምክንያቱም ችግራችሁ ስኳር ከሆነ የምታሳድዱት ያችን ስኳር እንዴት አድርጌ ዝቅ አደርጋለሁ 10 እሱን ነው የምትለኩት፣ ተራራ የሚያክል ቦርጭ ይዛችሁ። ምክንያቱም ተራራ የሚያክል ቦርጭ ከያዛችሁ ለቋንቋዬ በስኳራችሁ እንኳን በሕክምና ዩዥዋሊ በምናዛቸው መድኃኒቶች እንኳን ኖርማል ሆኖ ሃርት አታክ ሊያጠቃችሁ ይችላል። ስትሮክ ሊመታችሁ ይችላል። አይናችሁ ሊጎዳ ይችላል። ኩላሊታችሁ ሊጎዳ ይችላል። ብዙ ነርቮች አደጋ ላይ እና ሌላም ነገር ሀፕል ሊያደርግ ይችላል። እንዴት ሆኖ ምክንያቱም በመድኃኒት ግፊቴን ደህና አድርጌዋለሁ፣ በመድኃኒቶች ስኳሬን ደህና አድርጌያለሁ፣ ኖርማል አድርጌያለሁ። ለምን ስትሮክ ይመታኛል? ለምን ሃርት አታክ ይመታኛል? ወይም ደግሞ ለምን ለብዙዎች ሜታቦሊክ ካንሰሮች ከፍ ይላል ብላችሁ መገረም የለባችሁም። ቢኮዝ ኢንሱሊን ሬዚስተንስ፣ ሃይፐርኢንሱሊኒሚያ ብቻቸውን ብዙ ነገር ያመጣሉ። ከነሱ ጋር ተያይዞ የሚከሰተው ክሮኒክ ሎው ግሬድ ኢንፍላሜሽን ለብዙ ነገር ያጋልጣል። ኦርጋኖች ውስጥ የተወተፈ ፋት፣ ጉበት ውስጥ የተወተፈ ፋት፣ ጣፊያ ውስጥ የተወተፈ ፋት፣ መስል ውስጥ የትኛውም ደም ስሮች ግድግዳ ላይ የተወተፈ ያለ ፋት ብቻውን ብዙ ነገር ያመጣል ማለት ነው። ይሄንን ግንዛቤ ያዙ። ኮመንት ላይ ጻፉ ከቻላችሁ። ቦርጭ ብቻውን ገዳይ ነው። ቦርጭ ብቻውን ገዳይ ነው። ሁልጊዜም እንደማውራው ፌስቡክም ላይ ሰሞኑን ምጽፋቸው ነገሮች አሉ። ጠቃሚ ስለሆነ ነው የምጽፈው። ላይፍ ስታይል ስትቀይሩ ታርጌታችሁን ስኳርን መቀልበስ ወይም ደግሞ ስኳርን አንደር ሪሚሽን ማምጣት፣ ስኳርን ስለመቆጣጠር ብቻ መሆን የለበትም። ምክንያቱም ትንሽ ቀን ፋስት ብታደርጉ፣ ትንሽ ቀን የምትበሉትን ምግብ ብትቀንሱ ስኳር ኖርማል ይሆናል። ስኳር ኖርማል ሆኖም ቦርጭ ካለ እስቲል አደጋ ላይ ናችሁ ማለት ነው። ለግፊት የጀመራችሁት ምግብ መቀነስ፣ ካሎሪ ዲፊሲት፣ ለግፊት የጀመራችሁት ክራሽ ዳይት የሚያስርብ ዳይትም ቢሆን ለግፊት የጀመራችሁት ምግብ ማቆም ወይ ፋስቲንግ ወይ ወተር ፋስቲንግም ግፊታችሁን ያስተካክላል። ወይ ግፊቴ ተስተካክሏል ብላችሁ የምትዘናጉ ከሆነ ትልቅ ቦርጭ ይዛችሁ አሁንም አደጋ ላይ ናችሁ ማለት ነው። ይሄንን ስትረዱ ነው የምትመርጡት መንገድ ሰስቴነብል መሆን መቻል አለበት ብላችሁ የምትወስዱት መንገድ የማያስርባችሁ መንገድ መሆን መቻል አለበት። የምትመርጡት መንገድ ቀሪ ዘመናችሁን ማድረግ የምትችሉት መሆን መቻል አለበት። የምትመርጡት መንገድ ማያጎሳቁላችሁ፣ ክስት ማያደርጋችሁ፣ ጥውልግ እንድትሉ የማያደርግና እድሜ ልካችሁን የምታደርጉት ነገር ሲሆን አታቆሙትም። ያ ሲሆን ስኳራችሁ እየተስተካከለ፣ ግፊታችሁ እየተስተካከለ፣ ሰውነታችሁ ውስጥ እንደ ጎርፍ የተኛ ፋት፣ ቪዝራል ፋት፣ ጉበት ፋት በሙሉ እየተስተካከለ፣ ጡንቻችሁን ቆንጆ የሆነ መልሳችሁ ኤነርጀቲክ የሆናችሁ ነገሮች መልካም ይሆናሉ። ከፍ አድርጋችሁ አስቡ። ትግል ከስኳር ጋር አይደለም። ትግል ከግፊት ጋር ብቻ አይደለም። ትግል ለረዥም ጊዜ ባለማወቅ
በመታመማችሁ የመጣውን ነገር ከስሩ ለማስተካከል ነው። ሜታቦሊክ ሪስቶሬሽን ነው። ከውስጥ መዳን፣ ከውስጥ ሪስቶር ማድረግ ብላችሁ አስቡ። እሱ ሲሆን ፈን ነው በቃ የሚሆነው። ቢኮዝ ራይት ነገር እየተመገባችሁ ነው። ራይት የሆነ እንቅስቃሴ እያደረጋችሁ ነው። በባለሙያ ጋይዳንስ ራይት የሆነ ጡንቻ ግንባታ እያደረጋችሁ ነው። እንቅልፋችሁ ላይ ሰርታችኋል። ስትረሳችሁ ላይ ሰርታችኋል። ሰውነታችሁ እየቀነሰ ነው። ሌላው ሰውነታችሁ ቦርጫችሁ እየቀነሰ ነው። ሌላው ሰውነታችሁ እየተገነባ ነው። ለውጣችሁ ግልጽ ነው። ኤነርጂያችሁ ይናገራል። ሙዳችሁ ይናገራል። እንቅልፋችሁ ይናገራል። ሁለመናችሁ እየታደሰ ነው። ስኳራችሁ እየቀነሰ ነው። ፕሮሰሱን ወርዳችሁታል። ቀሪ ዘመናችሁን ማድረግ ትችላላችሁ። ይሄ ሲሆን ሰውነታችሁ እየታደሰ በመሆኑ ሰውነታችሁ እየዳናችሁ እየተሻላችሁ መሆኑን እየነገራችሁ በመሆኑ እጅግ እጅግ ኢንካሬጂንግ ይሆናል ማለት ነው። ቦርጭ ገዳይ የሆነው ቦርጭን ተከትለው ከሰውነታችን ውስጥ ብዙ ነገር እየሆነ በመሆኑ ነው። አሁንም ግራ እንድትጋቡ አልፈልግም። ኢንሱሊን ሬዚስታንስ ያን ያክል ኮምፕሊኬት አድርጋችሁ አታስቡ። ማንኛውም ሰው እውነት ለመናገር በግልጽ የሚታይ ማንም እንደው የተለየ ምርመራ እንኳን ሳትደርጉ መስታወት ፊት ለፊት ቆማችሁ ሰውነታችሁ ላይ ቦርጭ እንዳለ ካወቃችሁ ኦልሬዲ ኢንሱሊን ሬዚስታንት ናችሁ ማለት ነው። እንግዲህ ደረጃ ያለው ኤርሊ ኢንሱሊን ሬዚስታንስ ገና እየጀመረ ያለ እና እስከ መጨረሻ ኦርጋኖች ላይ ዳሜጅ ማምጣት እስከሚጀምርበት ድረስ እንደ መሰላል አስቡት። ሰሞኑን ኪድ ኢትዮጵያ ላይ ኢንተርቪው ነበረኝ። ነገ ኪድ ኢትዮጵያ ላይ ቪዲዮ የሚለቀቃል ቅዳሜ። ጌት ቲዩንድ ኦኬ። ያው ቤዚክ ሜታቦሊክ ሄልዝ ላይ ብዙ ነገር ለማስተላለፍ ሞክሬያለሁ። ኪድ ኢትዮጵያ ላይ ነገ ቪዲዮ ሲለቀቅ የኔን ኮዝ የምትደግፉ በእኔ በማውራው ነገር ልምድ ሳካፍል ወይ ዳይሬክት ደግሞ የእኛ ክሊያንቶች ሆናችሁ የተለወጣችሁ ሰዎች ፕሊዝ ቪዲዮን ሼር አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። ብዙ ሰዎች ጋር እንዲዳረስ ተረባረቡ። ኮመንት ላይ ያልኳችሁም መልእክት ገብቷችሁ ለመፈጸም ዝግጁ ሆናችሁ ቼክ አደርጋለሁ። ብዙዎቻችሁን እንግዲህ ክሊያንቶችንም ስለማውቃችሁ ቼክ አደርጋለሁ። ሼር ለማድረግ ኮመንት አድርጋችሁ ላይክ አድርጋችሁ ቪዲዮ ቫይራል እንዲወጣ ለማድረግ የተዘጋጃችሁ ሰዎች ኮመንት ላይ አንድ ቁጥር ጻፉልኝ። ኮመንት ላይ አንድ ቁጥር ጻፉልኝ። እርግጠኛ ነኝ ታደርጋላችሁ ብዬ አስባለሁ። የስ በጣም አመሰግናለሁ። ቢኮዝ ሶሻል ሚዲያ ፓርቲሲፔሽን ይጠይቃል። ሶሻል ሚዲያ አልጎሪዝሙ ያ ነገር ብዙ ላይክ አለው ወይ ብዙ ኮመንት እየተደረገ ነው ወይ ይልና ሌሎች ሰዎች ሰጀስት ያደርጋል። ይሄ ነገር ይመለከታል የሚል ነገር ስላለ እያንዳንዳችሁ መረባረብ መቻል አለባችሁ። ብዙ ሰዎች እንደዛ አይመስላቸውም። ያሉ አይቶ ጀስት ያልፋሉ። ሰብስክራይብ እንኳን አያደርጉም። የእኛን ዩቲዩብ እንኳን ብዙዎች ሰብስክራይብ ሳታደርጉ ነው የምታዩት። የእናንተ ሰብስክሪፕሽን ኢምፖርታንት ነው። ልክ አይታችሁ ያን ነገር ላይክ ማድረጋችሁ በጣም ጠቃሚ ነው። ልመዱ እንደዚህ አይነት ነገሮች። ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። ኦኬ ያ ፖዚቲቭ ኮመንት ማለት ነው። ፖዚቲቭ ኮመንት ምክንያቱም እንደው አንዳንድ ሰዎች ኔጌቲቭ ኮመንትም ጽፎ ያለው ግን እንደው አይሆን ጥሩ ነው። ኔጌቲቭ ኮመንት ለምን ጽፋላችሁ? ግልጽ በሆነ ነገር ማንም በቀላል መንገድ ኮመን ሴንስ ያለው ሰው በቀላል መንገድ ተምሮ ራሱን መቀየር የሚያስችል ነገር እየለፋም አንዳንድ ሰዎች ኔጌቲቭ ኮመንት የምታደርጉትና ያለው ዶንት ባይሆን ቆንጆ ነው። ሴሽኑ ተጀምሯል። ላይቭ ላይ ገስት ሪኩዌስት መላክ ትችላላችሁ። ፍቅር መቅደስ ካላችሁ ግቡ። ኮፒ ሊንክ ታብታብ ሼር አድርጉ። እንደተለመደው ዩቲዩብ ላይ ጥያቄ ለመመለስ ሞክራለሁ። አጭር ጥያቄ ድሮፕ አድርጉ። ኤደን አመሰግናለሁ ስለ መልካም ኮመንትሽ፣ በጣም አመሰግናለሁ። ማስሪ የሚል ዩዘር ኔም
ደብረ ወርቅ ፍቅር እንድትገባ መቅደስ እንዲገቡ አድርጊ። መልዕክት ካላቸው ኮኔክሽን ፑር ነው። ሰው ማስገባት አልቻልንም። ኮፒ ሊንክ ታፕታፕ ሼር አድርጉ። እንደው ከመካከላችሁ ቆሞ ኮፒ ሊንክ ታፕታፕ ሼር እያደረገ ያለ ሰው እስቲ አንድ ቁጥር ጻፉልኝ። ኮፒ ሊንክ ታፕታፕ ሼር እያደረገ ያለ ሰው እርግጠኛ ነኝ ብዙዎቻችሁ ቁጭ ብላችሁ እየሳቃችሁ ነው። ደግሞ ቁሙ ይለናል እንዴ? ቁሙ ይጠቅማችኋል። እንግዲህ እቺ ህይወት የእናንተ ናት። መቆም የሚጠቅም ከሆነ ቁሙ። ወክ ማድረግ የሚጠቅም ከሆነ ወክ አድርጎ በሊፍት ከመሄድ ይልቅ በእግር ፎቅ መውጣት የሚጠቅም ከሆነ አድርጉ። ይህን ስለምጠቅም ነው የምናወራው። ኦኬ ክብደት ማንሳት ጠቃሚ ነው ብለናል። ትራይ አድርጉ። ሮንግ አድርጋችሁ እንዳትጎዱ ጥንቃቄ አድርጉ። የስ ኤች ቁጭ ብዬ ነው እስፋይን። ቀስ ብለሽ እንግዲህ ለመቆም ሞክሪ። ይጠቅምሻል ወይ ይጠቅመሃል። ኒውትረንት ዴንስ የሆኑ ምግቦችን የምግብ ይዘታቸው ከፍ ያለ ምግቦችን ተመገቡ፣ ይጠቅማችኋል። ከፍተኛ የሆነ የተቀነባበሩ ምግቦችን አስወግዱ፣ ይጠቅማችኋል። በፋይበር የበለጸጉ ኤነርጂያቸው ግን ካሎሪያቸው ዝቅ ያሉ ምግቦችን ተመገቡ፣ ይጠቅማችኋል። እናንተ ነው የሚጠቅማችሁ። አይ አትስሙ፣ የዚህን ተቃራኒ አድርጉ፣ ሮንግ ነገር ይመጣል። ያው በአንድ ቀን አይመጣም እና ለዚያም ነው ብዙዎቻችሁ ምናልባት ችላ የምትሉት። የስ ይሰማል፣ ይሰማል። አሁን የገባሽው ይሰማል ዶክተር ይሰማል። ግድ ስለመጣሽ ደስ ብሎናል። ራስን አስታወቂ። ተዋውቀናል እኮ ረሳኝ ዶክተር። በምን አስታውሳለሁ? እስታለም እባላለሁ። ሄሎ ኤልፒዞ ካፌና ሬስቶራንት ብያርሲ ነገሌ አንድ ቀን አውርተናል። ዋው ያ አስታውሳለሁ። ደህና ነሽ ወይ? መብራት ጠፋ። ደህና ነሽ? እየሞከርሽ ነው ላይፍ ስታይልሽን ለመቀየር? መብራት የለም፣ ኔትወርክ ተቋረጠ። መብራት የለም። ተመልሰሽ ትገቢያለሽ። ድጋሜ ሪከስት ላኪና እናስገባሻለን። ያለችበት ቦታ ቆንጆ አይመስለኝም። አመሰግናለሁ። አንተነህ ጫላ መሐመድ ዩቲዩብ ላይ መንበር መሆን ይቻላል። ከሀገር ውጭ ያላችሁ ሰዎች መንበርሽፕ እዛችሁ ዩዝ አድርጉ። ጫላ መሐመድ አይሰማም? የለም፣ ሰላም ነው። ይሰማል? ይሰማኛል። አሁን ይሰማል። እንዴት ነው? ሰላም ነው ዶክተር? ደህና ነኝ። እንዴት ነህ? ይሰማሃል? መቀጠል ምንችል አይመስለኝም። ኮኔክሽን ፑር ነው። ጫላ ይሰማሃል? ጫላ ድጋሜ ሪከስት ላክ። እንግዲህ ኮኔክሽን ፑር ነው። 17 ሰው ይታየኛል። ሰላም ዶክተርዬ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። በጣም ደስተኛ ነኝ። ሜቢ ካፕል ኦፍ መንዝ ቱ መንዝ ጎ ነው መሰለኝ ማየት የጀመርኩት አንተን። ወዲያው ነው ዲሲዥን ያደረኩት።
8 ኪሎ ቀንሽ ያለው በቃ በጣም ነው ሁዳም የሆንኩት ራሴን እስከምታዘብ በቃ ማለት ያው ይሄ እዚህ አንተ የምትላቸውን ነገሮች በፊት ማላረጋቸው ማለት ነው። ዝም ብዬ ዳቦ ቀብቼ ምናምን ነበር የማረገው። አሁን ግን እንቁላሌን፣ ቬጅቴብሌን፣ አሳይን በቃ በደንብ ነው የምበላው። 8 ኪሎ ቀንሻለሁ። 100 ስንት ኪሎ ነበርኩኝ? 86 ነበርኩኝ። አሁን 75 ገብቻለሁ በዚህ ሳምንት ማለት ነው። Yes. እና አም ጀስት ላይክ በጣም ደስ የሚል እንትን ላይ ነው ያለሁት። በጣም በቃ ጀስት ፊሊንግ ላይት እና በጣም ደስ ብሎኛል። በጣም ስኪን ቼንጅ በቃ በህይወቴ ቱ ቢ ኦነስት እንደዚህ አይነት ማንኛውንም ነገር ሉዝ ለማድረግ ሰውነቴን እንትን ፕላን አድርጌ አላውቅም። ልክ አስታውሳለሁ ያው ክትፎ ስጋ ምን የሆነ ነገር ምናምን ስለምወድን እንዲህ እየበላችሁ ትከሳላችሁ ሲል እንዴ እኔ ከምግብ ጋር ያለኝ ነገር ቀላል አይደለምና በልቼ ከከሳውማ ለሚስራ ብዬ እግዚአብሔር ምስክሬ ነው ኔክስት ዴይ ነው ጀመርኩት ማለት ነው። እና በሳምንት 1 ኪሎ ወርዶ ሳየው ኧረ ይሄ ነገር እንዴት ነው? እና በቃ እንደዛ እየተባለ ሰርግ እንኳን ሂጄ እንጀራ አላነሳም። ሰርግ እንኳን ሂጄ ማለት ነው እንኳን እና በቃ ሁሉ ነገር ፕሮቲን ነው መደመር ነው ፕሮቲኑን ምናምን በቃ አሁን ነው እንደውም አፕል ፍሩቶች ምናምን የጀማመርኩት። እሱንም በጣም የተወሰነ ያው ስኳር እንትን የሌላቸው ምንም አይነት ስኳር ምናምን የለኝም እግዚአብሔር ይመስገን። እድሜ 45 ምናምን ወደ 46 እየሄድኩ ነው። የ4 ልጆች እናት ነኝ። ዩናይትድ ኪንግደም ነው የምኖረው። ሎንግ ታይም ከሀገር ከወጣ ወደ 20 ምናምን ዓመት ሆኖኛል። አሁን ከልጅ ጋር የመጣ አሁን ትንሽ ናት ቦርጬ ላይ ዝቅ ያለችዋ እንዳልከው ኤክሰርሳይሷንም ገዛዝቻታለሁ። የእንትን አረጋለሁ ወክ ከ1000 በላይ በጣም ኖርማሊ ቱ ቢሆንስ ድሮም አረጋለሁ በደንብ አረጋለሁ ግን 10,000 መሙላቴን ሜክ ሹር አረጋለሁ ከልጆች ጋር ከመሯሯጡ ስተርፉ እሱ ትርፍ ነው። ያንን ግን አይ ሜክ ሹር ላይክ አይ ጎ ኢን ዘ ሞርኒንግ ላይክ አሁን በፊት ወክ ነበር የማደርገው። አሁን ጀስት ሩጭ ይለኛል። በቃ አንድ በጣም ወዳት ፓርክ አለና ሰዎች ወክ እንትን ሲሉ እኔ ለምንድን ነው የማሮጠው ነበር። አሁን ጀስት ትንሽ እንደ ሶምሶማ ነገር ጀምራትና ዙሪያውን ላይክ 1 አወር ከምናምን ነው እጨርሰዋለሁ። እና ማራቶን ተወዳድሬ ያለው ለሰፈሩ ምናምን ማራቶን ስለ ወደ 21 ኪሎ ሜትር ነው በሩጫ በቃና ለቻሪቲ ነበር። በቃ አይ ዋዝ ኢንጆይንግ ኢት ላይክ እና አሜዚንግ ታይም ንያል በጣም ደስ ብሎኛል። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ እድሜን ይስጥ። አሁን ትንሽ የሆነ አንዳንድ ጊዜ የአቅም ማነስ ነገር ያለው እበላለሁኝ ግን የሆነ ድክም ነገር ይለኛል። ከዛ ግን ያው እንደ ስሙዚ ምናምን እየሰራሁኝ ሜቢ ሰውነቴ ካርብ ፈልጎ ይሆን የሚል ጥያቄ እንትን ይለኛል እና ማረገው አዳረጋለሁ በቃ እንደዚያው ፍሩቶች ካርብ ያላቸው ፍሩቶች እንጂ እስካሁን ቱ ቢ ኦነስት አፌ ላይ እንኳን ለልጆች የምሰራውን ቀምሼ ተፏለሁ እንጂ ኤኒ ሪል ካርብ ያለው ከዱቄት ጋር የተያዘ መዋጥ አልችልም። ቱ ቢ ኦነስት እንጀራ ይቦካል፣ ልጆቼ በሽሮ ስጭኝ ይሉኛል። አይ ጀስት ካኖት ላይክ መጋገሩ ራሱ ዳቦ አይጋገር ምን የለ በቃ ቤቱ እና ባለቤቴ ሁላ ሉዝ አረገ። እሱም ሉዝ ማድረግ የለበትም ሂስ ጀስት ፊት ነው ግን በቃ የኔን እየተከተለ ያው የሰራሁትን ስለሚበላ ማለት ነው። እና በቃ እና ጥሩ ነው ያለ ነው እግዚአብሔር ይመስገን። በጣም እንደዚህ ኢንፎርሜሽን ድሮ ብናቅ ጥሩ ነበረ። እና በቃ አሁን የኔ ጥያቄ ጀስት አሁን ምን አድላርግ ወይንስ መቀነስ ያለብኝ ሞር 10 ኪሎ አለ ቁመቴ ሜትር ከ66 ነው። ያው ኪሎ 84 ነበር አሁን 85 ሆኗል። ማነው 75 ሆኗል። ኤኒዌይስ ያው 8 ኪሎ ቀንሽ ያለው ነው። 20 ኪሎ ፋት እንደነበረኝ ስጀምረው አውቀው ነበረ። ወገቤ ራሱ በጣም የአበሻ ቀሚስ ላሰራ ለሰርግ እንትን ብዬ ነበረ 107 ነበር ምናምን እንደዛ ነበር የማስታውሰው። እና አሁን ወደ ስንት ነው ወርዷል ብቻ ወደ 91 ነው አካባቢ እንደዚህ ነገር ሆኗል። እና በጣም ጥሩ ነው ያለሁት ለማለት ነው። እግዚአብሔር ይመስገን። ምን ያህል ልሂድ ነው ከቁመቴ ጋር እንዳልከሳ ቦርጬ ነው አሁን በቃ እንትን እያለ ያለኝ እና ሰው ሲያየኝ ሰው አይቶኝ እኔ ከነስኩትን ከሳሽ እንዲለኝ ይፈልጋለሁ። ሰው ደግሞ ሲያይ ፊት ያልከሳ ሰውነቴ ፊት ነው ግን እኔ ጀስት ሱሪዎቼ እንዳለ ሸሚዞቼ እንዳለ አይ ጀስት ላይክ ዋንት ቱ ባይ ኒው ላይክ አይ ጀስት ሮል እያረኩላ ነው የማደርገው። እና እግዚአብሔር ትላንትና አሁን 2 ሱሪ 12 ቁጥር ነው ገዝቼ የመጣሁት። እቤት የማደርገው የነበረው ፊት 16 እስከ 18ም ሄጃለሁ እና 16 ማለት ወደ 44 ምናምን ነበር።
ሆዴ አይ ጀስት ፊል ፍላት። አሁን ሸሚዞች በፊት የመደበቅ ነበረው ቦርጬን ደበቅ የሚያደርግልኝ ጀስት በቃ ጠልጠል የምትል። አሁን ግን እንደሱ አይነት ሸሚዝ ፊል አላደርግም። ከፍ ያለ የሱሪው ወገብ እንዲታይ እፈልጋለሁ እና ላይክ ይሄን ያህል ነው ኮንፊደንስ የመጣውና ሰመር ነው እዚህም በቃ ኢንጆይንግ ኢት ላይክ እና ታንክ ዩ ሶ ማች ልል ነው። አመሰግናለሁ። እግዚአብሔር እድሜን ይስጥ፣ ጤና ይስጥ። ይሄ ትልቅ እንትን ነው እውነት በቀላሉ ሉዝ የሚደረግበት ማለት ነው። ታንክ ዩ ለማለት ነው። ኢንዌይስ ጎበዝ ሚት አድርጊ፣ ትንሽ አውራሻለሁ። ጎበዝ ሶ እያደረግሽ ያለሽው ነገር በጣም ቆንጆ ነው። እንግዲህ ምግብ ባለበት አገር ላይ ዩኬ እየኖርሽ በረሃብ ነበር የፋፋሹ። እንግዲህ በረሃብ ምን ማለት እንደሆነ ገብቶሻል። ስትበይ የነበረው ምግብ ማናችንም ምናልባት የምንበላቸውን አይነት ምግቦችን ነበር ትመገብ የነበረው። ሰውነትሽ ግን የሚፈልገውን አያገኝም ከነዚያ ምግቦች። ሰውነት የሚያሳድደው ኒውትራንት ነው። ኒውትራንት ብዙ ጊዜ ብዬ ስል ፕሮቲኖች፣ ኒውትራንት ሰውነታችን በጣም የሚፈልጋቸው ነገሮች ናቸው። ኦሜጋ 3 ኦሜጋ 6 እነዚህ ኢሴንሻል ፋቲ አሲድስ የምንላቸውን ሰውነት በጣም ይፈልጋል። ሚነራልስ፣ ቫይታሚን በጣም ይፈልጋል። ምንበላው ግን እንጀራ በወጥ ነው። እንጀራ በወጥ በዘይት በቅቤ ነው ምንበላው። እነሱ ደግሞ አሁን ያልኳቸው ምግቦች በበቂ መጠን የላቸውም። ሰውነት ያን ለመፈለግ ብዙ አስበልቶች ነው የፋፋሹ። መፋፋት ብቻ ሳይሆን ደግሞ ሰውነትሽን ነበር መስልሽን ነበር ስታጭ የነበረው። በዚያ ምክንያት አቅም አልነበረሽም። አሁን ወደ ሜኖፖዝ ነው ያለሽው፣ ፔሪሜኖፖዝ ውስጥ ነው ያለሽው። ሆርሞን ዲክላይን እያደረገ ነው። ያም ተደምሮ ዋጋ እያስከፈለሽ ነው የነበረው። ያደረግሽው ነገር በጣም ቆንጆ ነው፣ ግን ኤክስትሪምሊ ስለ ካርቦሃይድሬት ያለሽውን አመለካከት መቀየር መቻል አለብሽ። ሶ ወክ በየቀኑ 8,000 እስከ 10,000 የሄድሽ እስከሆነ ድረስ ከምግብ በኋላ 10 ሚኒትስ ብድግ ብለሽ ሙቭ ማድረግ ሁልጊዜ የምታደርጊ ከሆነ ሬዚስታንስ ኤክሰርሳይዝ በባለሙያ ጋይዳንስ በሳምንት 2 ቀን 3 ቀን ጡንቻ ግንባታ እጅ ላይ እግር ላይ እየሰራሽ ከሆነ ሄልዚ ካርቦሃይድሬቶችን እንጆይ አድርጊ። አየሽ፣ ያወፈረሽ ካርቦሃይድሬት አይደለም፣ ያወፈረሽ ፋት አይደለም። ያወፈረሽ ሰውነትሽን የሚያስፈልገውን ነገር በበቂ መጠን እየሰጠሽው ስላልነበረ ነው። ያንን አሁን መስጠት የጀመርሽው። ያንን መስጠት ስለጀመርሽ ነው ሃንገር፣ ክሬቪንግ፣ ድካም የሚባል ነገር ሊጠፋው። አየሽ፣ ስትበይ የነበረው ምግብ በቂ ንጥረ ነገር ስላሌለው ሰውነትሽ ያ ቃል የጎደለውን ነገር አስገድዶሽ ነው ሲያስበላሽ የኖረው። ሁላችንም እንደዛ ሊኖር ነው እያልኩ ያለሁት። ሶ ቅድም ባልኩሽ መንገድ ኤክሰርሳይሶችን እያደረግሽ እስከሆነ ድረስ ከፍራፍሬ ከፍ በይ፣ ከፍራፍሬ ከፍ በይ። ስራስሮችን ጨምሪ፣ እነ ካሮትን ጨምሪ፣ ቀይ ስርን ጨምሪ። ዘን ከመሬት ስር ያሉትን ድንች፣ ስኳር ድንች ጨምሪ። ድንች ያፋፋል እያልሽ ሊሆን ይችላል። ቺፕስ አይደለም ያልኩሽ፣ ፍሬንች ፍራይስ አይደለም ያልኩሽ። ቦይል አርጊ፣ ቀቂ። ፕሪፈረብሊ ደግሞ ከቀዘቀዘ በኋላ እንጆይ አርጊ። ከአሳሽ ጋር፣ ከቺክኑ ጋር፣ ከፊሹ ጋር፣ ከቀዩ ስጋ ጋር በደንብ እንጆይ አርጊ። ከፍ አርጊ። ጥራጥሬዎችን ተመገቢ። አየሽ፣ ጥራጥሬ ምስር፣ ባቄላ፣ ቦሎቄ እናንተ ጋር ከአንድ አሉ የታሸጉ፣ እነሱን ከውስጥ ያለውን ዳምፕ አርጊ፣ የታሸገበትን ፕሪዘርቫቲቭ ዘንድ ተጨማሪ እንጆይ አርጊ ነው እያልኩሽ ያለሁት። ከፍ አርጊ። እነ ኦትስ መጠቀም ትችያለሽ። እነ ኪኒያ አሉ እናንተ ጋር። አንሸንት ግሬኖች አሉ፣ እነ በክዊት። እነ በክዊት እንግዲህ የቆዩ አንሸንት የጥንት እህሎች ግሬንስ እንደማለት ነው። ፋይበር ሪች ናቸው። ከፍተኛ አንታይ ኦክሲደንት አላቸው። እነዚህ እኛ ሀገር የሉም እውነት ለመናገር። እነ ኬንያ ራሱ እኛ ሀገር አልፎ አልፎ አንዳንድ ቦታ ያለው የሉም። የግድ እነሱ መፈለግ ግን መስት አይደለም። እነ ቂንጬ በገብስ መልክ፣ በአጃ መልክ እነዚህ ሁሉ መመገብ ትችላለች። እነዚህ አሁን ያልኩሽንም ሌሎች ስጋ አሳውንም ስታበሲ ፋት ኮንትሮል አድርጊ። ፋት የምግብ ዘይት፣ ቅቤ ኮንትሮል አድርጊ። ስፕሬ ተጠቀሚ፣ ኦይል ስፕሬ ተጠቀሚ። ኦይል ስፕሬ ተጠቅመሽ የምግብሽን ፋት ሊሚት አድርገሽ፣ ምግብ ማብሰያዎችን ዘይቶች ሊሚት አድርገሽ፣ የፋት ሶስሽን ከነ አቮካዶ ሳይበዛ ከነ እንቁላል አስኳል ሳይበዛ ጥሪልኝ። ከነ እንቁላል አስኳል ያልኩሽ ከነ ሳልመን ከነ ሰርዲንስ ከውቅያኖስ አሳዎች የምታገኝ ከሆነ ነቶችን ሳታበዢ እነ ፒስታሾ ካሽውን የምትበይ ከሆነ ከዘይት አይደለም ከቅቤ አይደለም ፋት እያገኘሽ ያለሽው እና ይሄንን ሁሉ እስካደረግሽ ድረስና የምግብ ዘይት ቅቤ ሊሚት እስካደረግሽ ድረስ ሄልዚ ካርቦች ያስፈልጋሉ። አድርጊ፣ ሞክሪ አይደለም ያስፈልጋሉ። እነሱን አለማድረግም ብዙ ኮንሲኩዌንስ ያመጣሉ። ባይዘዌ የግድ ነው።
ካርቦሃይድሬቶችን ዩዝ አድርጊ። እንግዲህ ካርቦሃይድሬቶች ታይም አላቸው፣ ታይሚንግ አላቸው። ምናልባትም ወደ ማታ ማድረግ አድቫንቴጅ አለው፣ ከኤክሰርሳይዝ በፊት በኋላ ማድረግ አድቫንቴጅ አለው። ብዙ ነገር ሄልዚ ካርቦችን ጨምሪ። ሄልዚ ፋት ቅድም ብዬ ያልኩሽንም እነሱንም አድርጊ። ይሄን አደረግሽ ማለት ኢንጆይ እያደረግሽ አዲስ ህይወት ውስጥ ገበያለሽ። ወይም ትልቁ ነገር ብዙዎቻችሁ ካርቦሃይድሬት መጥፎ ነው አይደለም፣ ካርቦሃይድሬትን የበላንበት መንገድ ነው ሮንግ የሆነው። ባለቤትሽ እንዳልሽው ሌላ ውፍረት የለበትም እና ያልሽው ይሄ የውፍረት መንገድ አይደለም። አንቺም ስታወሪ ለመክሳት ነው ያልሽው፣ ይሄ ፈጽሞ ስለመክሳት አይደለም። አሁንም በደንብ ገብቶሻል መክሳት እንዳልሆነ፣ ጀስት ዳግም መታደስ ማለት ነው። ሰውነትሽን በሚፈለገው መጠን የሚፈልገውን ነገር በትክክል ከሰጠሹ ለምንድን ነው የምትከሺው? ፋትሽ ነው የሚሄደው። ፋትሽ ነው የሚሄደው። ሰውነትሽን በበቂ መጠን መግበሽ ደግሞ በዛ ልክ ኤክሰርሳይዝ ስታደርጊ፣ ትክክለኛ ኤክሰርሳይዝ ስታደርጊ ሰውነትሽ ነው ሞር ቢውልድ የሚያደርገው። ጥንክር ሽንቅጥ ጤናማ ትሆኛለሽ ማለት ነው። ያ ባይሆን ዛሬ ምንም የለብኝም ያልሽው ነገር ቅድም ሳውራ ሰምተሻል። አንድ ሰው ቦርጭ ካለው ምንም የለብኝም ሊል አይችልም። ቅድም ሰምተሻል። ኦልሬዲ ቦርጫን በሆንበት ታይም ብዙ ሆርሞኖችን እያመረትን ነው። ኢንሱሊን ሬዚስታንት በመሆናችን ኢንፍላሜሽናችን ከፍ ያለ ነው። ከፍ ያለ ኢንሱሊን እያመረትን ነው። ሴሎች ለኢንሱሊን አንታዘዝም እያሉ ነው። ብዙ ስትሬስ ሆርሞኖችን እናመርታለን። ፑር ላይፍ ስታይል በምንመርትበት ጊዜ ይሄን ተከትሎ የማይመጣ ነገር የለም ማለት ነው። ባለቤትሽንም ልክ አንቺ ባደረግሽውና አሁን ባወራዎች መንገድ ኳሊቲ ፕሮቲኖችን አስቀድመሽ ሄልዚ ሆል ሴሉላር የሆኑ ይዘታቸውን ያለቀቁ ቅድም የጠራሁልሽን ጤናማ ካርቦችን ጤናማ ፋቶችን አድርጊ። ልጆችሽንም በዚህ መንገድ መግቢ። ልጆችሽ ዳቦ ሊበሉ ይችላሉ፣ እንጀራ ሊበሉ ይችላሉ። ግን ያንን ዳቦ ያንን እንጀራ በምን እየበሉ ነው? ልክ እንደተለመደ ወጥ ጋር አድርገሽ ከዘይት ጋር ከቅቤ አድርገሽ እያበላሻቸው ከሆነ ልጆችሽ ቁመትም ላይ የአእምሮ ብስለትም ላይ በብዙ መልኩ ኒውትረንት ያጣሉ እና ኒውትረንት ሪች ምግቦች በኒትሪሽን የበለጸጉ ወይም ደግሞ ከውስጣችን ሰውነታችን የሚፈልገውን ነገር በበቂ መጠን የያዙ ምግቦች እና ቅድም ያወራሽ ምግቦች ዩኒቨርሳሊ ለማንም ያስፈልጋሉ። ይሄን ከተረዳሽ ቀሪ ዘመንሽ ቆንጆ ይሆናል። እንግዲህ ያለሽበት ነገር በጣም ያደጋገር ነው። ሆርሞን ሪፕሌስመንት ቴራፒ ከሐኪሞች ጋር ተነጋገሪና ኮንሲደር አድርጊ። አሁን ስለ ሆርሞኖች መተካት በፊት ወጣት ሆነሽ የነበሩሽ ሆርሞኖች እየቀነሱ ነው። እነሱ ሲመጡ ሆት ፍላሽ ነው ብዙዎቻችሁ የምታውቁት። እኔ እነግራችኋለሁ ከሆት ፍላሽ ከፍ አድርጋችሁ አስቡ። ብዙ ነገራችሁ እየተጎዳ ነው። እውነት ለመናገር ሆርሞኖቹ ዲክላይን በማድረጋቸው ብዙ ነገር እየሆነ ነው። ሆርሞኖቻችሁ ዝቅ ማለት የተጀመረ ጊዜ ነው ሆዳችሁ ላይ ቦርጭ መምጣት የሚጀምረው። ኢንሱሊን ሬዚስታንት በቀላሉ እየሆናችሁ ነው ማለት ነው። በጣም ኢንፍሌም እየሆናችሁ ነው ማለት ነው። የኦስቶፖሮሲስ ኦስቶፔኒያ የአጥንት ዴንሲቲ መቀነስ በብዛት አክሰለሬት የሚያደርገው ከፔሪሜኖፖዝ ጊዜ ጀምሮ ነው። ሜኖፖዝ ከሆናችሁ በኋላ ደግሞ በጣም ነው የሚፋጠነው። ይሄንን ሁሉ ለመግታት ቅድም ባልኩሽ መንገድ እየተመገብሽ በባለሙያ እገዛ ቼክ አድርገውሽ ሆርሞን ተኩልሽ ማለት ቀሪ ዘመንሽን ልጅነትሽን መልሰሽ በጤና ኖርሽ ማለት ነው። እና ይሄ ነው የዚህ ፕሮግራም ሂውጅ ኮዝ። በርቺ። በጣም ደስ ብሎኛል። አላማይም በየቀኑ ቲክቶክም ላይ ዩቲዩብም ላይ ማውራው እያንዳንዱ ሰው የሆነ ነገር ጨብጦ እንዲወጣ ነው እና በተለይ ኦንላይን ላይ ሆናችሁ ተምራችሁ ሰዎች ስትለወጡ ሳይ በጣም ነው የምደሰተው። ፐርሰናሊ ግን ማገዝ ካለብን ደግሞ እናግዝሻለን። በርቺ። እሺ፣ በጣም ነው የማመሰግነው። ቱ ቢ ኦነስት ያልከኝን እንዳለ ለልጆቼም አደርጋለሁ። ለሁሉም ነው ቤት ውስጥ ኖርማሊ በፊት ለራሴ አላስብም። እንደዚህ አሁን ለራሴ ቁጭ ብዬ በስነ ስርዓት የምበላው አሁን ነው። ይሄ ሁላ የማደርገው በፊት እኔ እንደ ሰሪ ነኝ እንጂ ለራሴ በቃ የረባ ነገር አላደርግም። ለልጆቹ ግን አይ ጀስት ላይክ ሁሉ ነገር የማደርገው አሳውን ካልበሉ አፋፋቸው ላይ በቃ የልጅ ምግብ ነው የሚመስለኝ። አይ ጀስት ዶንት ፊል ላይክ ቱ ኢት ኢት ላይክ እኔ የሆነ ወይ ብቻ ለራሴ ምንም አልሰጥም እግዚአብሔርን ምንም። አሁን ግን እንደው እንደ ሰልፍሽነትም እየተሰማኝም ነው ደግሞ የግድ እኔ መኖር አለብኝ ለነሱ እና የማደርገው ነገር ደስተኛ ነኝ። ያው ሁሉም ቤተሰብ ነው ፊት እየተደረገ ያለው እንደዛ ነው። ጥሩ ነው ያለ ነው። እግዚአብሔር ይመስገን። እሺ ዶክተርዬ በጣም ነው የማመሰግነው። ለሌላው ጊዜ አልወስድም።
እሺ ግን አንድ ጥያቄ ያለኝ ሰዎች አሁን እንደዚህ ስትቀንሱ ሰውነታችሁን ታስደነግጣላችሁ በጣም ቶሎ እንደዚህ ፋትም ይሁን ምንም ረጅም ዓመት ተሸክማችሁ የኖራችሁትን ነገር ቶሎ እንትን ሲል ሲከሳ ይደነግጣል። ለምን በሳምንት 1 ኪሎ በጣም ይበዛል፣ በተለይ እንደዚህ ረዘም ላለ ተርም ሲሆን ምናምን የሚል ነገር ሰማውና እንዳውም በዛ ነው እንደዚህ አፕል ግማሽ አቮካዶ አንድ ዋይት ኤጉን አድ እያረኩኝ መስራት እንጂ ዘይት የሚባል በባዶ ነው የምጠብሰው። ጠብም አላደርግም ምንም። ከልጆቼ ለብቻ ነው የምሰራው ለራሴ። ወዲያው ይሰራል ወዲያው ይበላል፣ የሚተርፍም ነገር የለውም። አይቤም ሁሌ እየሰራው ነው የማስቀምጠው። ግሪክ ዮጎርት፣ ብሉበሪ እነዚህ በቃ እንደ ስናክ የምጠቀማቸው ያልካቸውን እንዳለ ኢንዌይስ አድ አደርጋለሁ ማለት ነው። ጠግቤ ፕሮፐር የሚበቃኝ ፕሮቲን እስከማገኝ እነዚህ ቱናዎች የቆርቆሮዎች ምናምን በቃ እንደዛ እያደረኩኝ እንትን እላለሁ። እና ይሄ ሉዝ ማድረግ ሰውነትን ያስደነግጣል ወይንስ አላውቅም እንዴት አባባል ወይ ባህላዊ ነው ወይንስ መልስልሻለሁ። ሰዎችን ስለ ያስደነግጣል አያስደነግጥም ሳይሆን ሰውነት ባልተመገበበት መንገድ ከሆነ ምንም ጥያቄ የለውም፣ ሮንግ ነው። ወይም አንቺ አሁን ቅድም እንዳልኩሽ ሰውነትሽን ብቻ ነው እየመገብሽ ያለሽው። እያደረግሽ ባለሽው መንገድ አሁን በጨመርኩልሽን መንገድ የሚሄደው ያ ከጊዜ በኋላ ሆድሽ ላይ እየተኛ ያለ ሮንግ ፋት ነው። አየሽ፣ ያ ሲሆን ራፒድ ዌይት ሎስ የሚባል ነገር የለም። አንድ ሰው ኳሊቲ ፕሮቲን እየበላ ባልኳችሁ መንገድ የኃይል መጠናቸው አነስተኛ የሆኑ እና ቅድም የዘረዘርኳቸውን ብዙ ጊዜ ጤናማ ካርቦሃይድሬቶች ወይ ደግሞ ሄልዚ ካርቦሃይድሬቶች፣ ሄልዚ ፋት፣ ጤናማ ፋት ብለን የምናወራቸውን እየተመገበ ክብደት እያነሳ ጡንቻ እየመገበ ጡንቻ እየገነባ ከሆነ የሚቀጥለው ራፒድ ዌይት ሎስ ውስጥ አይገባ። ራፒድ ዌይት ሎስ ከመጠን በላይ ፍጥን ያለ የክብደት ቅነሳ ውስጥ አይገባም። ሪኮምፕ ነው የሚያደርገው። ሰውነቱ ይጨምራል፣ እንደውም ሰውነቱ ይጨምራል፣ ወገብ ላይ ነው የሚቀንሰው። ሄልዚ ነው፣ ሄልዚ ፋት ሎስ ነው። እና በሳምንት ይህን ያክል ክብደት መቀነስ የሚለው ነገር ጤናማ የክብደት ቅነሳ ውስጥ ቦታ የለውም። ሌላው የረሳሁትና ምናልባትም የሚጠቅምሽ ነገር ኪሎዬ ታርጌቴ እዚህ ጋር ታርጌት የሚባለውን ነገር አንሺ። ቅድም ባልኩሽ መንገድ ትክክለኛውን ነገር አድርጊ። ይሄ ቪዲዮ ላይቭም ላይ ይቀጥላል። ልክ ከወጣም በኋላ ላይቭ ላይ ገብተሽ ማየት ትችላለሽ። ሰውነትሽን ክብደት እያነሳሽ አሁን ባልኩሽ መንገድ እየመገብሽ የምትሄጂ ከሆነ ጀስት ኪሎሽን 70፣ 80፣ 90 እኮ ማስገባት ትችላለሽ። ቢኮዝ ያ የተገነባ መስል እስከሆነ ድረስ የወገብሽ ልኬት ደግሞ ከ83 በታች እስከሆነ ድረስ አንቺ ደግሞ ሞር ስትሮንግ እየሆንሽ ገብቶሻል። አሁን ማንሳት የሚከብድሽን ክብደት በቀላሉ ከወራት በኋላ እያነሳሽ፣ ወገብሽ ግን ዝቅ እያለ ከሆነ ኪሎ እየጨመረ ቢሄድ እንኳን ነቲንግ እየጨመረ ያለው ቪዝራል ፋት አይደለም። እየጨመረ ያለው ኦርጋን ውስጥ እነ ጉበት ውስጥ እየተወተፈ ያለ ፋት አይደለም። እየጨመረ ያለው በሽታ አይደለም፣ ኢንሱሊን ሬዚስታንስ አይደለም፣ ኢንፍላሜሽን አይደለም። አንቺ ሌስ ኢንፍሌምድ እየሆንሽ እየዳንሽ ማስኩላር እየሆንሽ ኢንሱሊን ሴንሲቲቭ እየሆንሽ ነው ማለት ነው። እና ኪሎ ታርጌቴ ይሄን ያክል መቀነስ አለብኝ ያልሽውን ነገር አንሺና ጨስት ማድረግ ያለብሽ ላይ ፎከስ አድርጊ። በርቺ። እሺ፣ አመሰግናለሁ። በርቺ ጎበዝ። ብዙ ጊዜ ከእሷ ሀሳብ ተነስቼ ነው ይህንን ብዬ የማስበው ማውራው። ፕሮቲን ለህፃናት ነው ብለን ነው የምናስበው። ትክክል ነው። ህፃናት የተሻለ ነገር ፕሮቲኖችን ማግኘት መቻል አለባቸው። ህፃናት ግን የሽማግሌዎችን ወይም ደግሞ የእድሜያችን ከፍ ያለንን አይነት ሰዎች በዚያ ልክ ብዙ ፕሮቲን እውነት ለመናገር አያስፈልጋቸውም። የእነሱ ሰውነት በጣም በቃ ትንሽ ፕሮቲን አግኝቶ እንኳን በቀላሉ ይጠቀማል። ልክ እድሜያችን እየጨመረ ሲሄድ አሁን እኛ ያለንበት አካባቢ ስትደርሱ ስትሻገሩ ግን በሕክምና ቋንቋ አናቦሊክ ሬዚስታንስ የምንለው ነገር አለ። መስል አናቦሊክ ሬዚስታንስ፣ ጡንቻችሁ ሰውነታችሁ ብዙ ፕሮቲን እስካላገኘ ድረስ አይሰማም ማለት ነው፣ አይታዘዝም ማለት ነው ራሱን አስጠብቆ ለመቀጠል። እና
እድሜያችን እየጨመረ ሲመጣ ብዙ ፕሮቲን ያስፈልገናል። ብዙ ፕሮቲን ብዬ የማስበው ሜቢ ሰዎች ወደ ሌላ ነገር አድርጋችሁ እንዳታስቡ። ለሰውነት የሚያስፈልገው የፕሮቲን መጠን ኦፕቲማል ቤስት ፕሮቲን ሌቭል ላይ መሆን መቻል አለባችሁ እንደማለት ነው። በዚያ መልክ አንደርስታንድ አድርጉ። እንግዲህ ጋይድላይንሱን ከዚህ በፊት አወርተናል። እንግዲህ አሜሪካው የፉድ ፒራሚድ ተገልብጦ አሁን ፕሮቲን የምግብ መሰረት መሆን አለበት፣ ቤዝ መሆን አለበት ብለው ወስነዋል። እንግዲህ እነሱም የወሰኑት ዝም ብሎ አይደለም። ብዙ የሜታቦሊክ ሄልዝ ኤክስፐርቶች ለረዥም ጊዜ ጮኸው አንዳንድ አገር ላይ ደግሞ ብዙዎች ዋጋ ከፍለው መጨረሻ ላይ ኮምፕሊትሊ ጫና መጥቶ የጋይድላይንሱ እንዲቀየር ድረስ ሆኗል ማለት ነው። እና ፕሮቲን ላይ አትደራደሩ። የ24 ሰዓት የፕሮቲን ታርጌትን አቺቭ ማድረግ ለድርድር የሚቀርብ ነገር አይደለም። አቺቭ አድርጉ። ፕሮቲን ደግሞ የሚገርመው ነገር ልክ እንደ መድኃኒት በየምግቡም ደግሞ ዶዝ አለው። ቁርስ ላይ የምትበሉት ፕሮቲን ዶዝ አለው። ምሳ ላይ የምትበሉት ፕሮቲን ዶዝ አለው። እራት ላይ የምትበሉትን ፕሮቲን ዶዝ አለው። ልክ እንደ መድኃኒት ብላችሁ ያስቡ። ያ ዶዝ ካነሰ እውነት ለመናገር ሰውነታችሁ ይነግራችኋል። በጣም ሃንገር ያሰቃያቸዋል፣ ረሃብ ያሰቃያቸዋል። ምግብ አምጡ የሚል አይነት ስሜት ይሰጣቸዋል። ብዙ ጊዜ እጠይቃለሁ እና ኦፊስም ሲመጡ አዲስ ሆኖም ሲመጡ በደንብ እከታተልሃለሁ ይሉኛል። እንዴት ነው ምግብ ቀይርሃል? አዎ ቀይር ያለው። ምን ያክል ነው ዛሬ የበላኸው ቁርስ? እንደ እንቁላል ነው የምበላው በየቀኑ። ስንት እንቁላል በላ? 2 እንቁላል። በቃ አዎ 2 እንቁላል እኮ 12 ግራም ፕሮቲን ነው። ቢያንስ ሰውነት ቁርስ ላይ ከ30 ከፍ ያለ ግራም ፕሮቲን ማግኘት መቻል አለበት። 30 ግራም ፕሮቲን ከ30 እስከ 50 ብቻ ከ30ም ከፍ አድርጎ ወደ 40 ወደ 50 የተጠጋ እንግዲህ 2 እንቁላል እየበላ አንድ ሰው በቂ የሆነ የሚል በዚያ ምግብ ላይ ማግኘት ያለበትን ፕሮቲን አላገኘም ማለት ነው። ፕሮቲን የትኛው ሚል ምሳም ይሁን ቁርስ ወይ እራት ላይ ዶዝ አቺቭ እንድታደርጉ ይፈልጋል። ሰውነት ሴንስ ያደርጋል። የሚገርም ነገር ነው። ሰውነት የኒውትሪንቶቹን ሴንስ ያደርጋል። ሰውነት የሚፈልጋቸው ቅድም ያልኳችሁን ፕሮቲኖች፣ ኤሴንሻል ፋቲ አሲዶች፣ ሚነራልስ፣ ቫይታሚን ክሬቭ ያደርጋል፣ ያውቃቸዋል። በተለይ የፕሮቲን ሲግናል ከባድ ነው። ፕሮቲን ሲያንስ ሰውነት ሴንስ ያደርጋል። ያ ምግብ በቂ ፕሮቲን እንዳሌለው ሴንስ ያደርጋል። ጠዋት ላይ ፍርፍር ብሉ፣ ጥግብ ብላችኋል። በቃ የመጨረሻ ጉርሻ እንኳን መጉረስ አትችሉም። ወደ ስራ ሄዳችሁ ልክ 6 ሰዓት 7 ሰዓት ሳይሞላ ከፍተኛ ረሃብ ይለቅባችኋል። የጠገባችሁት በሜካኒካል ስትሬች ነው። ክብድ ያለ ነገር አያይማ። ገብቷችኋል? አያይ ምን እንደመጣ አያይም። ክብድ ያለ ነገር፣ ውጥር ያለ ነገር መጥቷል የሚል ሲግናል ነው ሆርሞኖች የሚናበቡት። በቃ የጥጋብ ስሜት ይሰጣችኋል። ልክ ያን በልታችሁ ከጨረሳችሁ በኋላ በቃ ዙም አድርጎ ያያል። ምንድን ነው የመጣው የሚለውን ነገር ስትራክቸር ያያሉ ብላችሁ አስቡ። ፈትሾ ምናምን ሲያዩ እንግዲህ ያዩት ነገር ከፍተኛ ዘይት፣ ቅቤ ከፍርፍሩ ጋር ከፍተኛ ካርቦሃይድሬት ከእንጀራ ውስጥ የመጣ ይሄ ምግብ በቂ ፕሮቲን የለውም። አሁንም በጣም ያስባቸዋል። እንግዲህ ቋንቋ አፋውቶ ፕሮቲን ፈልጌያለሁ አይላችሁም። የተለመደውን ያንን ምግብ ትበላላችሁ። ምሳም ላይ ብዙ ትበላላችሁ፣ ራስ ላይም ብዙ ትበላላችሁ ማለት ነው። ፕሮቲን ጋር ሰውነት ፈጽሞ አይደራደርም። ቀላሉ ነገር ዌይት ሎስ የሚሆን አላማችሁ ስኳርን አንደር ሪሚሽን ማምጣትን ሊሆን ግፊታችሁን ማስተካከል ሊሆን ይችላል። የየትኛውም ሜታቦሊክ ሄልዝ ከአመጋገብ ጋር ከአመጋገብ ስርዓት ጋር ከላይፍ ስታይል ጋር የተያያዙ ነገሮች ጤናማ በሆነ መንገድ ለመገላገል ስታስቡ መጀመሪያ ዴይሊ የፕሮቲን ታርጌታችሁ ላይ ፎከስ አድርጉ። ሲምፕል አድርጉ። እንደሱ ሲሆን በጣም የተሳካ ቀሪ ዘመናችሁን ሳትጨነቁ ማድረግ የምትችሉት ነገር ይሆናል ማለት ነው። ኪድ ኢትዮጵያ ላይ ነገ ኢንተርቪው ይለቀቃል። ከትላንት ወዲያ ያደረግነው ኢንተርቪው አለ። በጣም ቆንጆ ኢንተርቪው ነው። ልክ ኢንተርቪው ሲለቀቅ መረባረብ መቻል አለባችሁ። ቪዲዮ ቫይራል እንዲወጣ እንዲታይልን ላይክ አድርጉ፣ ኮመንት አድርጉ፣ ሼር እያደረጋችሁ ብዙ ሰው ጋር እንዲዳረሳል። ተስማምተናል። ቅድምም አውርተናል። ልክ ነኝ? የስ ተስማምተናል። የስ ተስማምተናል።
አይ ሆፕ ብዙዎቻችሁ ይሄን ማድረግ ይከብዳችኋል ብዬ አላስብም። 34,000 ላይክ እያየሁ ነው። በጣም አመሰግናለሁ። ቶሎ 50,000 ያስገቡ፣ 50,000 አስገቡ። እንግዲህ ፍቅር ብትኖር ቆንጆ ነበር። ፍቅር ብትኖር ቆንጆ ነበር። ፍቅርን እያየኋት አይደለም። እንግዲህ መርጬ ማስገባት ይከብደኛል። ምንም ክራይቴሪያ የለኝም። ፊት ለፊቴ ያለውን ነው እንግዲህ የምነካው። እንዴት ነህ ተስፋዬ? አቤት ዶክተር፣ እንዴት ነህ? ደህና ነኝ። ደህና ነህ ወይ? አለሁልህ። ሁሉ ሰላም ነው ዶክተር? እግዚአብሔር ይመስገን። እንግዲህ ያው ፕሮግራምን ማየት ከጀመርኩ 1-2 ወር ሆኖኛል እና ያለው ነገር ጥሩ ነው። እንደው አንዳንዴ አንተ ከምታስተምራቸው ትምህርቶች የተነሳ ጠዋት ፍርፍር ዘይት የበዛበት ፍርፍር በልቼ ወደ ስራ እንሄዳለን። ከዛ ደግሞ ምሳ ምን የመሰለ ምስር ወጥ ዘይት የበዛበት እንበላለን። ከዛ ከስራ ስንወጣ ደግሞ ይሄ እርጥብ የሚባለው ይበላል ዶክተር። እንደው እኛ አሁን እኔ ስትሮክ አለመመታቴ በህይወት እስካሁን መቆየቴ በራሱ በጣም ይገርመኛል በጣም እና ዶክተር አሁን 1 ወር ከምናምን ሆኖኛል። ያው ጾም ስለሆነ የተጠቀምኩት ያለሁት ባቄላ፣ ቦለቄ እነዚህ የመሳሰሉትን ነገሮች እየበላው ነው። የተወሰኑ ኤክሰርሳይሶች ማድረግ ጀምሬያለሁ። ቁመቴ 170 ነው ዶክተር። ኪሎዬ 90 ነው። እድሜ ደግሞ 48 ነው። ያው ወደ እናንተ መስመር ጠጋ ለማለት እየሞከርን ነው። አንተ እንኳን አሁን የ22 ዓመት ጎረምሳ ሆነሃል። እውነት ለመናገር እሱን ነው የምትመስለው ያለውና ምንድነው የምታግዘኝ ዶክተር? እኔ በጣም እንድታግዘኝ እፈልጋለሁ። በእውነት ነው የምነግርህ ዶክተር። እዚሁ ቲክቶክ ላይ በውስጥ ቴክስት አድርግልኝ። ከላይቭ በኋላ አወራሃለሁ። ዛሬ ምን በላህ? ዛሬ ያው ጾም ስለሆነ ጠዋት ትንሽ እስከ 6 ሰዓት ጾመኛ ነበርኩኝ። ግን ያው አንድ ኩባያ የምትሆን እንትን ቦለቄ፣ ባቄላ፣ ድፍን ምስርና የተወሰነ ጥቅል ጎመን ከዛች ቴስቲ ሶያ ትንሽ የተወሰነ እሱን ምሳ በላውኝ። ከስራ ከመጣሁ በኋላ ደግሞ ወደ 12 ሰዓት ተኩል አካባቢ ዘሴም ተመሳሳዩን ነገር ትንሽ ባልኩህ ደረጃ ነው የበላሁት። ቴስቲ ሶያ ምን ያክል ጠቅላላ የበላኸው? ያው የአንዱ ቴስት ሶያ ግማሽ ያክላል። ምሳ ግማሽ፣ አሁን ግማሽ። ያው አንድ ቴስት ሶያ በለው። ስንት ግራም ፕሮቲን አለው? 7 ግራም ነው ያየው። 7 ግራም መሰለኛል። ትላንትና ነው የተሰራው። 7 ግራም ፕሮቲን የሚል ያየው መሰለኝ። በቀን ስንት ግራም ፕሮቲን ያስፈልጋል አንተ? ከአንተ ትምህርት የተነሳ ለእኔ ቁመትና ኪሎ ከ120 እስከ 130 ግራም ፕሮቲን የሚያስፈልገኝ ይመስለኛል። አግኝታል ታዲያ ዛሬ? በፍጹም እንዴት ሆኖ ሳታገኝ ስትቀር ምን ይፈጠር ይመስላል? ቅድም እንዳልኩ ነው ዶክተር። እኔ በስትሮክ አለመመታታችን የተለያዩ ህመሞች አለመታመማችን ለእኔ ለራሴ ያስገርመኛል እስካሁን ድረስ እና ምናልባት ሰሞኑን ያው የኤ1ሲ ምርመራ አድርጌ የደም ብዛቴንም አድርጌ በውስጥ መስመር ልልክልህ አስቤያለሁ። ያው የ3 ወሩን አልተመረመርኩም። ምን ያህል እንደሆነ የስኳር ደረጃዬንም አላወቅኩትም እና በዚህ ደረጃ ላይ ነው ያለሁት። ሚዩት አድርግና ትንሽ አወራሃለሁ። እሺ ሚዩት አድርግ።
ሚዩት አድርጌልሃለሁ። ተስፋዬን እንግዲህ ሳናደንቅ ማለፍ የለብንም። 2 ወር በፊት ነው ይህን ፕሮግራም የሰማው። እንደሰማ ዲሳይድ አደረገ። ቤስት ነገር ግን እንደሰማችሁ ቴስት አድርጉ። በእርግጥ አንድ ሰው ቦርጭ ካለው ታሟል፣ ምንም ጥያቄ የለውም። እሱ እንዳለውም በስትሮክ አለመመታቴ በርተታ ካለመመታቴ ገርሞኛል ነው ያለው። እንግዲህ እግዚአብሔር ስላገዘና እስካሁንም በሰላም በጤና በመቆየት ደስ ብሎናል። በሜትር ከ70 ቁመት በ48 ዓመት ዕድሜ ትልቅ ቦርጭ ኖሮ 90 ኪሎ አካባቢ ሆኖ ሴፍ በመሆኔ ደስ ብሎኛል። ካሁን በኋላ ፋይት ላርግ ነው እያለ ያለው። በእርግጥ እያደረገ ያለው መንገድ ትክክል ነው አይደለም ሌላ ነገር ነው። እኔ የፕሮቲን ግንዛቤውን ጥሩ ነው። ቢያንስ 100 ግራም ፕሮቲን ከፍ ያለ ማግኘት እንዳለበት ግንዛቤ ያለው ግን አላደረገም። እዚህ ጋር ትልቁ መልእክት የፕሮቲን አዌርነስ ይኖራችሁ። ፕሮቲን አዌርነስ ያቺ የምትበሉትን ሶያ ምን ያክል ግራም ፕሮቲን አላት ማወቅ፣ ቶፉ ከሆነ የምትበሉት ምን ያክል ግራም ፕሮቲን አለው ማወቅ፣ ቴምፔ ነው የምትበሉት ምን ያክል ግራም ፕሮቲን አለው ማወቅ። እነዚህ ከግሉተን የሚሰሩ ከስንዴ ግሉተን የሚሰራ ፕሮቲን አለ። ስለ ጾም ምግቦች ነው የማወራው። ስንት ግራም ፕሮቲን እንዳለ ማወቅ ብቻል ከነሱ ለማግኘት መሞከር። ምክንያቱም ከባቄላ ከምስር ከአተር ፕሮቲን ለማግኘት መሞከር ከባድ ነው። እግረ መንገድ ብዙ ካርቦሃይድሬት ስላላቸው ፕላስ ደግሞ ልክ ገና መብላት እንደጀመርን ወዲያው በውሃ ነውና ብዙ ጊዜ ሲቀቅሉ ውሃ ስለሚመጡ ወዲያው ክብድ ይለናል። ወዲያው ሆዳችንን ስለሚሞላ ብዙ መብላት ስለማንችል አይሆንም። ተስፋዬ ከነጋ ጀምሮ ምናልባትም 40-50 ግራም ፕሮቲን ከቦሎቄም ከባቄላውም ከቶፉም ጭምር 60 ግራም አካባቢ ምናልባት አግኝቶ ሊሆን ይችላል። ሰውነት አያውቅም። ተስፋዬ ጾመኛ አይሆን ፈጽሞ አያውቅም። ይሄ ሲሆን ኮምፕሊትሊ ሉዝ የሚያደርገው ሞር ከፋቱ ይልቅ ሰውነቱን ነው ሉዝ የሚያደርገው። መክሳት ይመጣል። የሆርሞኖች መዛባት ውስጥ ሊገባ ይችላል። እሱ ያሰበው ፋቱ እንዲቀንስ ነው፣ ቦርጭ እንዲቀንስ ነው ይሄን እያደረገ ያለው። በዚህ መንገድ ግን ቦርጭ አይቀነስም። ሰውነት ከጊዜ በኋላ እንዲሁም ወጪውን ይቀንሳል። ረሃብ ላይ ነን ብሎ ስለሚያስብ በጋ መጥቷል፣ የረሃብ ጊዜ ረዥም ጊዜ መጥቷል፣ አሁን ክረምት አልፏል፣ የጥጋብ ጊዜ አልፏል፣ አሁን ችግር ይመጣል ብሎ ስለሚያስብ ሰውነት ወጪውን ይቆጥብና እዛው ላይ ያቆየዋል። ከፍተኛ የረሃብ ሆርሞኖች ይለቀቃሉ ሰውነት ውስጥ። ያ ሲሆን ተስፋዬ ያቅተውና ወደኋላ ይመለሳል ማለት ነው። እና የዴይሊ የፕሮቲን ታርጌትህን ለማግኘት ሞክር። ቀላሉ መንገድ ደግሞ ከነ ኢትዮጵያ ውስጥ ያሉት ሶያ ቶፉ ምናምን ናቸው። ከነሱ እንዴት አድርጌ በቂ ፕሮቲን አገኛለሁ የሚለውን ነገር ላይ ስራ። ያን ብቻ ሳይሆን ደግሞ ፍራፍሬን መጨመር ትችላለህ፣ አትክልቶችንም መጨመር ትችላለህ። ተጨማሪ ደግሞ ፕሮቲኖችን ስለማግኘት ሳይሆን እንደ አዲሽን እነ ምስር፣ ባቄላ፣ ቦሎቄንም መጨመር ትችላለህ። ከፍ አድርገህ ደግሞ እነ ብራውን ራይስም እነ ሩዝ ማለት ነው እነ ቅንጬን እና አጃን ዘይት ሳታደርግ መጨመር ትችላለህ። ጥግብ ብለህ ብላ። እነዚህ በቂ ፕሮቲን ለማግኘት ሞክር። ቅድም ካልኩ ዋነኛዎቹ በጾም ወቅት ፕሮቲን ይዘት ያላቸው ያልኩን እነሱ ላይ አተኩር። ምን ያክል ግራም ፕሮቲን እንዳላቸው ቼክ አድርግ። ከነሱ ለማግኘት ሞክር። ከነሱ ቻልከውን ያክል በልተህ ማግኘት ከቻልክ ቆንጆ ነው። በሚበላ መልክ እንደው በልተህ ታርጌት ጋር መምጣት ማትችል ከሆነ የሚጠጣ የጾም ፕሮቲኖችም አሉ ከአተር ካልኩሌተር የሚሰሩ እነሱንም ጨምሬ ታርጌትን አድርግ። ተጨማሪ ፋት ዋይዝም እና ሄልዚ ፋቶችን እና አቮካዶን ለመጨመር ሞክር። እነ ቺያ ሲድን እነ ተልባን ሳይበዛ በመጠኑ ነው እንግዲህ የምታደርገው። እነ ነቶችንም የኦቾሎኒ ቅቤ ሳይሆን ኦቾሎኒ እሱንም ለመጨመር ሞክር። እዛ ላይ ወክ አድርግ። እዛ ጋር ጡንቻ ለመገንባት ሞክር። እስከምትገረም ድረስ በጣም ሪኮምፕ ታደርጋለህ። ክብደት መቀነስና ሪኮምፖዚሽን አንድ አይደለም። ክብደት መቀነስ ምናልባትም አንተ የያዝከው መንገድ ነው። በያዝከው መንገድ ሁለመናህን ነው የምትቀንሰው ብያለሁ። ቦዲ ሪኮምፖዚሽን ግን ሰውነትህ እየጠነከረ ሰውነትህ እየጨመረ ጡንቻ እየጨመረ ለብቻ ፋት ነው የሚሄደው። ቦዲ ሪኮምፖዚሽን ኮንሰፕት በደንብ ያዙ። በቂ ፕሮቲን መመገብ፣ የጡንቻ ስፖርቶችን ክብደት ማንሳት ሰውነታችሁን መንቴን ማድረግ ላይ ነው የሚያደርሳችሁ። ጡንቻ ሰውነት
ሁሉ ነገር ቢውልድ እንዲሆን ነው የሚያደርገው እና ይሄ ኮንሰፕት ያስፈልጋል። ማገዝ ካለብን እናግዛለን። በርታ። እሺ ዶክተር በጣም አመሰግናለሁ። በውስጥ እንግዲህ ያለውን ነገር በሙሉ እጽፍልሃለሁ። በጣም አመሰግናለሁ ዶክተር። በርታ ጎበዝ። እሺ ታንኪ። አስገባኝ ብለሽ ኮመንት ላይ ጻፍሽው ልጅ ሪኩዌስት አላክሽን። እባክህ አስገባኝ የሚል ኮመንት እያየሁ ነው። ሪኩዌስት ጻፍ። ሪኩዌስት ላክና አስገባሻለሁ። ኪዲ አመሰግናለሁ። አብዱ አመሰግናለሁ ስለ አበባው። አብዱ ጎበዝ ነው። አብዱ አይቀልድም። አብዱ ብዙ ነገሩን የቀየረ ሰው ነው። ፍቅር መታለች። ፍቅር ስላየዎች ደስ ብሎናል። እንግዲህ ሜቢ ከስራ የመጣሽ እንደሆነ እረዳለሁ። አክቹዋሊ ከስራ እየመጣሽ አይደለም። 9 ሰዓት አሁን 3 ሰዓት ነው። ታዲያ ቅድም ጀምሮ እኮ ፍቅር ፍቅር እያለን የትም ብትሆን አላህን ፍራ። ከሚት ላይ አንሳ። አይሰማም አይሰማም። አይሰማም። ኮኔክሽን ሜቢ እያስቸገረ ሊሆን ይችላል። ድጋሜ ውጣና ግባ። 50 ሺህ ላይክ እያየው ነው። 100 ሺህ ያስገባ። መስፍን ገብተሃል። መስፍን ገብተሃል። አመሰግናለሁ ዶክተር። እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ ዶክተር። ጉድ ስላየነ ደስ ብሎናል። ቀጥል። ራስን አስታውቅና። ኦኬ መስፍን እባላለሁ። ጀስት ስለ ፋቲ ሊቨር እንዴት መመገብ እንዳለብኝ ልትነግረኝ ነበረ። ምን ያህል ፋት እንዳለብኝም እንድታሳውቀኝ ነበረ። ያው እንግዲህ እንደሱ አንመልስም። ራስን አስታውቅ መጀመሪያ። ከዚህ ፋቲ ሊቨር ነው ወይ እንዴት ነው ያወቀው? እንደሱ ነው የሚወራው። እድሜህን፣ ክብደትህን፣ ቁመትህን ሐኪም ቤት እንደዚህ ተገኝቶብኝ ደስ። እሺ ዶክተር። መስፍን እባላለሁ። አጋጣሚ አሞኝ ሐኪም ቤት በሄድኩበት ነው የነገሩኝ። ከዛ በኋላ ነው አጋጣሚ ያንተንም ቪዲዮ ዩቲዩብ ላይ ቲክቶክ ላይ ማየት ጀመርኩኝ። በጣም ለብዙ ጊዜ ሲከታተል ነበር። በጣም ጥሩ መልእክቶችን የምታስተላልፈው እና አንተ የምጥላቸውን አንዳንድ ነገሮች በመከታተል በመስማት ኮሚትመንት በማድረግ ጥሩ ነገር አግኝቼብሃለሁ እና ሞር ልትነግረኝ ስለፈለግኩ ነው። እድሜ 40 ነው። ክብደቴ 86። ቁመትህ? ሜትር ከ85። ወገብ ላይ ብቅ ብላለች? የለም ወገቤ ላይ ምንም ነገር የለም። ወገብ ላይ ምንም ነገር የለም። ሶሪ። ዩዥዋሊ በሴንቲሜትር ቢሆን ነው። ሜትር ከስንት ነው? ሜትር ከ86 እንደዛ። ወገብህን ቼክ አድርግና ከ93 በታች መሆኑን ቼክ አድርግ። ሌላ ጊዜ 94 ነው። ያ 93 በታች ነው መሆን ያለበት። እስ ኦኬ፣ መጥፎ አይደለም። ዋናው ነገር እስቲ አመጋገብህ እንዴት ነበር በፊት? በፊት ያው እንደተለመደው ማለት ሽሮ ነው የምበላው፣ እንጀራ ነው የምበላው። ዘይት የበዛባቸውን ነገሮች እነ ድንች፣ ካርቦሃይድሬት የሆኑ ነገሮች እነ በርገር፣ እርጥብ ምናምን በቃ ዝም ብሎ ኮመን የተለመደ አመጋገብ የተገኘውን እየበላው ነው እንትን ያልኩት እና ብዙ እንቅስቃሴ አላደርግም። ቁጭ ብዬ ነው ስራ የምሰራው። በጣም ለስላሳዎች ኮካ በጣም ጠጣለሁ። ጣፋጭ ነገር በጣም ነው የምወደው። ምንም ሙቭመንት የለኝም። በቃ ለ9 ለ10 ሰዓት ቁጭ ብዬ አልንቀሳቀስም። ለ10 ሰዓት ቁጭ እላለሁ። ብታምንም ባታምንም እንደዛ ነው።
የስራህ ባህሪ ነው እንደዛ ያደረገ? ያው የስራ ባህሪ ነው፣ የስራ ባህሪ ነው። እንደው ስለምናወራው ነገር መረጃ አግኝተሃል ብዬ አስባለሁ። እና ምን ቀየርክ ከዚያ በኋላ? ምንድን ነው የገባህ? ሞር ኢነርጂ ውስጤ ላይ ስቶር ማድረግ እንደሌለብኝ፣ ላይክ ካርቦሃይድሬቶችን መመገብ እንደሌለብኝ፣ አብዝቼ ፕሮቲን መመገብ እንዳለብኝ፣ አትክልቶች መመገብ እንዳለብኝ፣ እስከ ዛሬ ድረስ ስጋዬን በጣም እንደበደልኩት ነው የገባኝ። በጣም ጎበዝ። የያዝከው መንገድ ሮንግ መሆኑን ነው የገባህ። አትንቀሳቀስም፣ ቁጭ ባልክበት ሮንግ ነገሮችን ትበላ እንደነበር ነው የገባህ። ህይወት አደጋ ላይ እንደነበረ ነው የገባህ። ዛሬ ምን በላ? ዛሬ የተቀቀለ እንቁላል፣ ነጩን ፓርት፣ አቮጋዶ፣ አይብ እና ሶሲ፣ ቱና በልቻለሁ። እነዚህም በልቻለሁ። ተራ በተራ አድርግልኝ። ቁርስ ላይ ኤግዛክትሊ ምን በላ? እንቁላል ከሆነ ይሄን ያክል እንቁላል በደንብ እንዳይልህ ነው። 3 እንቁላል፣ ነጩን ፓርት፣ አንዱን ከአስኳል ጋር 4 ማለት ነው። ከዛ ቱና የታሸገችዋን ተለቅ ያለችዋን፣ ከዛ አይብ ትንሽዬ፣ ከዛ አቮጋዶ 3 አቮጋዶ። በቃ ይሄ ነው። ምሳ አልበላውም። ማታ ላይ አሁን እንትን የበላሁት አትክልት ከአቮጋዶ ጋር ሶሪ፣ አትክልትና አቮጋዶ አንድ ላይ አድርጌ የበላው ሰላጣ ምናምን። አቮካዶ ጠዋት 3 ነው የበላኸው? ያ ጉድ። አሁንስ ምን ያክል በላ? አሁንም 3 ነው። ቲማቲም እና ሰላጣ ምናምን አድርጌ 3 አቮካዶ ነው የበላኸው። ከጠቅላላ 6 አቮካዶ ነው የበላኸው ማለት ነው ከጠዋቱ ጋር። ከእንቁላሉ ውስጥ 3ቱን አስኳል ለምንድን ነው ያወጣኸው? ምናልባት ፋት ስላለብኝ በቃ ስታወራ ስለምሰማ ለፋት ከባድ ነው ምናምን ስትለኝ በዛ የተነሳ ነው። የስ ጎበዝ ልጅ፣ በጣም ጎበዝ። እንግዲህ ያለህ ግንዛቤ በጣም ደስ ብሎኛል። ኦኬ ኦልሬዲ የምትታገለው ፋት አለ። ባለማወቅ ደግሞ አልመገብከውም፣ በቂ ፕሮቲን አልመገብከውም ሰውነትህን። ኤክሰርሳይዝ የሚባል ነገር አትሰራም ነበር። የጡንቻ ስፖርቶችን እነ ፑሽአፕን እነ ፑልአፕን ክብደት አታነሳም ነበር። አሁን አላማ ሞር ሰውነትህን መመገብ፣ እግረ መንገድ ደግሞ የሚመጣውን ፋት ዝቅ ማድረግ። ለዚህ ነው ምግብ ሲበስልም ዘይት ብዙ አታብዙ ብለን፣ ቅቤ ብዙ አታድርጉ ብለን የምናወራው። አየህ፣ ትክክለኛ ነገር ነው ያደረከው። 4 እንቁላል ነው የበላኸው። 4ቱን ከናስኳል በልተህ ቢሆን ኖሮ 1 እንቁላል 6 ግራም ፋት አለው። 6 ሲባዛ 4 24 ግራም ፋት ሰውነት ላይ ይገባ ነበር። አየህ፣ 6 ግራም 24 ግራም ፋት ይገባ ነበር። እሷን ቀነስክ፣ 18 ግራም ፋት ብቻ ነው ከዚያ ጋር የወሰድከው። ከቱና ውስጥ ያለውን ዘይት ምን አደረገው? ይሄን የሚያደረግከው ፋት ላለመውሰድ ነው አይደለ? ሰውነት ውስጥ የሚገባውን ፋት ለመቀነስ ነው ያደረግከው። አንድ አቮካዶ አፕል ያክላል የበላኸው። ሳይዙ ተለቅ ይላል። አፕል ክብደቱ የአንድ አቮካዶ ከአፕል ጋር የሚቀራረብ ነው የበላኸው። አንድ አቮካዶ አቨሬጅ አቮካዶ 200 ግራም ነው። 200 ግራም አፕል የሚያክል ብለን ብንወስድ አቨሬጅ አቮካዶ 200 ግራም ነው። 100 ግራም አቮካዶ 15 ግራም ፋት አለው። አንድ እንቁላል ስንት ግራም ፋት አለው? 6 ገብተዋል። 100 ግራም አቮካዶ ስንት አለው? 15 አለው። 200 ግራም አቮካዶ ደግሞ ወይም ደግሞ አንድ ሙሉ አቮካዶ ስንት ግራም ፋት አለው? 30 ግራም ፋት
የበላው 6 አቮካዶ ነው። 30 አባዛልኛ ሲባዛ በ6 ስንት ነው? 180 ግራም ፋት አካፍልልኛ። አሁን 180 አንድ እንቁላል 6 ግራም ፋት አለው ብያለሁ። 180 ሲካፈል ለ6 አካፍልልኝ። 180 ሲካፈል ለ6 30 አስኳል በላህ እኮ ከባድ ገብቶሃል አይደል? 30 አስኳል ያቺ እንቁላል ደግሞ አለች 31 አስኳል በላህ እኮ 31 እንቁላል በላህ ብሎ ቢኮዝ ፕሮቲኑ አሁን 30 እንቁላል ፕሮቲን ነጩን በልተህ ቢሆን ዲስትሪቢዩት ስታደርገው አንድ አስኳል የወጣለት እንቁላል 3.5 አለው። 10ን ብትበላ 35 ግራም ፕሮቲን ታገኛለህ። አስኳል አውጥተህ 20 ብትበላ 70 ግራም ታገኛለህ። 30 ብትበላ ኦልሞስት 100 ምናምን 105 ግራም ፕሮቲን ታገኛለህ። 100 ግራም ወይ ይሄን አንመክርም መቼም ሰው ይሄን ሁሉ ነጭ እንቁላል ብቻውን መብላት አለበት ብዬ አላስብም። ሌሎች አማራጭ ፕሮቲን ሶርሶች አሉ እና አሳ እነ ቺክን እንደ ፊሽ። አየህ ሁለት ነገር ነው ሮንግ ያደረከው። አንደኛው ኤክሰስ ፋት ነው የወሰድከው። ቢኮዝ አቮካዶ ሄልዚ ነው ብሎ ሰዎች ስለሚያስቡ ብዙ አቮካዶ ይበላሉ። ሳህን ሞልቶ ሮንግ ነው። እሱ ነው የገባ። አንዳንድ ሰዎች ደግሞ እነ አልመንድ፣ እነ ኦቾሎኒ፣ እነ ቺያ ሲድ፣ እነ ተልባ ሄልዚ ፋት አላቸው የሚባል ነገር ይሰሙና ብዙ ይጠጣሉ፣ ይበላሉ። አየርን ሰውነት ያንን ልክ ጭምቅ አድርጎ ወዴት ነው የሚወስደው? ወደ ፋት ሴሎች ነው የሚወስደው፣ ወደ ፋት ሴሎች። ሌላው የሰራኸው ስህተት ደግሞ በቂ ፕሮቲን አልተመገብክም። አንድ እንቁላል ከነስኳል 6፣ 3ቱ ደግሞ አስኳል አወጥተሃል 10 ወይ 11፣ 17 ግራም ፕሮቲን አገኘ። ቱና አንድ በላህ። ቱና ጠንካራ ፕሮቲን ሶርስ ነው። ከፍ አድርጌ እስቲ ባስብልህ 30 ግራም አለው። 30 ሲደመር 17 47 ነው የበላኸው። 47 50 ግራም ፕሮቲን። አይብን በልተሃል 60 ግራም ፕሮቲን ነው የወሰድከው። ቦሎቄም ጨምሬበታለሁ። ይቅርታ ቦሎቄም ጨምሬበታለሁ። እነ ቦሎቄ ደካማ ፕሮቲን ሶርስ ናቸው። እንደ ብዙ በልተህ 20 አገኘ ብንል ከብዛት ነው የሚገኘው። 20 ለማግኘት ብዙ ቦሎቄ በልተህ ነው እሱን የምታገኘው። ወደ 70 ግራም ፕሮቲን ያገኘው። ለአንተ ምናልባትም 150 ግራም ፕሮቲን ሊሆን ይችላል። አየህ አይደለም የፕሮቲን ጣሪያ ጋር አልደረስክም። በተቃራኒ ደግሞ ሰውነትህ ላይ ፋት ጨመርክ። ቦርጫም አለመሆንህ ጄኔቲካሊ ሊሆን ይችላል። ገብቶሃል አይደል? ሞር እንደው ኤምአርአይ ነክ ነገር ቼክ ብታደርግ ከፍ ያለ ቪዝራል ፋት እዛ ኦርጋን ላይ ስቶር እንዳደረግ ግልጽ ነው። ምክንያቱም ከጉበት ፋት በፊት ምንድን ነው የሚሆነው? ብዙ ጊዜ ሳውራ ሰምታል። ቆዳ ውስጥ ሰውነት ስብ ለማስቀመጥ ይሞክርና ሴፍ ነው እሱ ወደ ውስጥ ላለማስቀመጥ ነው ባይዘው ተፈጥሯዊ ቦታ ላይ ቆዳ ላይ ይታገላል። እንግዲህ አንተ እንዳትታመም ጉበት በስብ እንዳይሞላ 96 ነበርኩ ዶክተር፣ ይቅርታ የሚገርም ኪሎ 96 ነበረ። ያ አሁን ወርዶ 85 ሆኖ እሱ ነው እያልኩ ያለሁት። ኦልሬዲ ጉበት ላይ ፋት አለ ማለት የሴፍ የፋት ስቶሬጅ ዲፖን ጨርሷል ሰውነት ማለት ነው። ያን ጨርሶ አሁንም ጉበት ላይ ፋት ላለማስቀመጥ ሰውነት እየታገለ ያለው ምንድን ነው? ጉበት ዙሪያ ላይ፣ ጣፊያ ዙሪያ ላይ፣ አንጀት ዙሪያ ላይ፣ ቪዝራ ላይ እነዚህ እንደ ኩሽን ሰፖርት የሚያደርጉ የፋት ሴሎች አሉ። እዛ ጋር ያስቀምጥና እሱም ከሞላ በኋላ ነው ጉበት ላይ ያስቀምጠው። አየህ የጉበት ዲፖ ከሞላ በኋላ የመስል ዲፖ ከሞላ በኋላ ቅድም ያልኩ ደግሞ ከቆዳ ስር ከሞሉ በኋላ ስኳር መሄጃ የለውም። ስኳር መሄጃ ስለሌለው ኦልሬዲ ጣሪያን እያለፍክ ነበር ማለት ነው። ዲያቤቲክ ለመሆን ጫፍ ላይ ነው ያለው ማለት ነው።
እያደረግክ ያለው ቆንጆ ነው። የፕሮቲን ጣሪያህን ከፍ አድርግ። ቅድም ያልኩ አካባቢ 150 ግራም አካባቢ ለማግኘት ሞክር። ቁመት ዘለግ ያለ ነው። እድሜ 40 ነው። ሜታቦሊክ ኢሹዎች አሉ። ከፍ ያለ የፕሮቲን ዶዝ ያስፈልግሃል። እዚያ ላይ ቅድም ያልከውን ሄልዚ ካርቦችን ጨምር። እነ ፍራፍሬን፣ እነ ጥራጥሬን፣ ስራስሮችን፣ እነ ድንች ምናምኖችን የተቀቀለ ጨምር። እነ ሆል ግሬኖችን አጃ ቅንጬ ጨምር። የምግብህን ዘይት ቀንስ። ለስላሳ መቼም እናስነካም። በፊት ስታደርግ የነበረውን መስል ቢውልድ አርግ። ክብደት አንሳ፣ ወክ አርግ። በቃ 3 ወር በኋላ ሂድና ቼክ አርግ። በተለይ ፋት ያልከው ሰርዲን ይፈቀዳል ዶክተር? ሰርዲን መብላት እችላለሁ? አዎ ሄልዚ ፋት እኮ ናቸው። ኢቭን ቅድም ያልከውንም አቮካዶ ግማሽ ያክል በቀን ችግር የለውም። ግማሽ ያክል አቮካዶ፣ ቅድም ያልናቸውንም የቅባት እህሎች እነ ቺያ ሲድ፣ ተልባም ሳታበዛ አንዳንድ ማንኪያ ችግር የለውም። ሁሉንም ግን አንድ ላይ አታርግ። ያ እንቁላልም በልተ ከናስኳል፣ አቮካዶም በልተ፣ ሰርዲንም በልተ። ቢኮዝ ሰርዲንም ሄልዚ ፋት አለው፣ አቮካዶም ሄልዚ ፋት አለው። እንቁላልም አስኳሏ ኒውትሪንት ዴንስ ናት፣ ሄልዚ ፋት አላት። አየህ ይህንን ከዚህም ከዚያም ስታደርግ እስቲል ፋት ይበዛል። አንዱን ያረክ ቀን እንቁላል ከናስኳል የበላህ ቀን 2 እንቁላል ለምሳሌ ከናስኳል ብትበላ የዛ ቀን አቮካዶ ሊሚት ማድረግ፣ የዚያ ቀን ሌሎች ፋት ሶርሶችን ሄልዚ እንኳን የሚባሉትን መጠናቸውን ወይ ደግሞ ስኪፕ ማድረግ። ፎከስ አድርግ። ምግብ ሲበስል መጥበሻ እንዳይዝ ብቻ በስፕሬ ተጠቀም። ይሄን ካደረግ እመነኝ ሁሉ ነገር ፐርፌክት ይሆናል። ገብቶሃል? በደንብ በጣም ነው የምወድህ፣ በጣም ነው የማከብርህ። ቴንኪው። ደስ የሚል ነገር ደግሞ ልንገርህ። ቀድሞ የሚሄደው ፋቱ መቀነስ ሲጀምር፣ አሁን ባልኩ መንገድ ግብ እያልክ ሆድ ላይ ያለው መቀነስ ሲጀምር ቀድሞ የሚወጣ ከጉበት ውስጥ ነው። ሲሄድ ቅድም እንዳልኩ ሲሄድ መጨረሻ ላይ ነው ጉበት የሚሞላ። ከቆዳ ስር ዘን ቪዝራ ዘን እያለ ነው የሚሞላ። ልክ መቀነስ ሲጀምር ደግሞ ከሱ ጋር ነው የሚጀምረው። ክሊን የሚያደርገው ከዚያ ውስጥ ነው። እና ብላ ከ3 ወር በኋላ ቼክ አድርግ። ይሄን የምታደርገው እስከ መቼ ነው? ቀሪ ዘመንህን ነው የምታደርገው። ቀሪ ዘመንህን በዚህ መጠበቅ ብላ እንዲያል ጎበዝ። እንዴት ነህ ዶክተር? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ይሄ እድሉን ስለሰጠኝ በጣም ነው የማመሰግነው። እንዴት ልበልህ? በቃ ስቴላ ነህ አንተ። እንዴት ይቅርታ፣ እኔ ጣሊያን ነው የምኖረው። አንዳንዴ ደባለት እቀበታለሁ። በአንድ ወር ውስጥ 5 ኪሎ ቀነስኩኝ። እኔ 46 ዓመቴ ነው። 1 ሜትር ከ72 ነው ቁመቴ። 76 ኪሎ ገብቼ አላቅም በህይወቴ። ሜኖፓውዛ ይሆን አላቅም፣ እየጀማመረ ይሆናል። ብቻ ምንም የቀየርኩት ነገር የለም። ትንሽ በፊት በጣም እራመድ ነበረ በስርዓቱ። በቃ 2 ሰዓት በቀን ወክ አድርግ ነበረ። አሁን አገር ቀይሬ ስራ ቀይሬ ስለሆነ አይመቸኝም እና ብዙም አቴንሽን አልሰጠውም ምግቡንም ራሱን። ግን ብዙ እንደዚህ ቅባት ምናምን ነገር አልወድም። እንዴት እንደሆነ አልገባኝም። ብቻ በጣም እኔ 62 ኪሎ ነበርኩኝ። በቃ 62 63 እንደዚህ ግፋ ቢል እንጂ 76 ኪሎ ገብቼ በቃ በጣም ሳላስበው፣ ለዛውም በጣም ነው የገረመኝ። ልብሶች እየጠበቡኝ ሲሄዱ ነው እንጂ እንዴት እንግዲህ ራሴን ችላ እንዳልኩት አላቅም። በጣም ነው የገረመኝ። ብቻ እግዚአብሔር ይስጥ። በጣም ነው የማመሰግንህ። እንደውም በውስጥም ላገኝ እችላለሁ። ለምን በደንብ እንድረዳ እፈልጋለሁ ይሄንን ነገር። በጣም ብዙ እንዴት ነው ሳክሪፊክስ አላደርግ ነው ይሄንን 5 ኪሎ የቀነስኩት። ትንሽ ነገር ብቻ ያው አልኩህ ጣሊያን ነው የምኖረው። ፒትሳ አለ ምን አለ ባላበዛም ያው በሳምንት አንዴ ያጋጥም ይችላል። ግን እርግፍ አድርጌ ትቼ ቤት ውስጥ ያው አሳ ፕሮቴይንን በደንብ ገፋ አድርጎ በመብላት በሚለው ይሄንን አድርጌ ብቻ ብዙም እንደዚህ ፎከስ ሳላደርግ 5-6 ኪሎ ቀንሻለሁ። ከ76 አሁን አንዳንዴ 69 ይገባለሁኝ። እንዴት እንደሆነ ደግሞ አላቅም። ተመልሼ 70 ገባለሁ። ያኔ በቃ ዲፕሬሽን ውስጥ ነው የምገባው። ለምን እንደሆነ አላቅም።
እና ይሄ ነው። ለማንኛውም በጣም ነው የማመሰግንህ። ለእኔ ብቻ ሳይሆን ሰዎች ሲናገሩ ራሱ በጣም ነው ደስ የሚለኝ። እግዚአብሔር ይስጥህ በእውነት በጣም መብራት ነህ አንተ ለኛ። ብዙ አሉ እንደዚህ ኑትሪሽን የሚያደርጉ ግን ይሄንን ሲስተም እኔ ሰምቼ አላውቅም። የመጀመሪያ ጊዜ ስሰማ ብሉ በደንብ እንዴት ነው መጥገብ አለባችሁ፣ ራሳችሁን በረሃብ አታሰቃዩ። በጣም ደስ የሚል ተስፋ የሚሰጥ ነገር ነው። በጣም ነው የማመሰግንህ። እንደውም ለብዙ ጓደኞቼ እየነገርኳቸው የቋንቋው ችግር ነው እንጂ እስኪ እንየው እኔ በደንብ እንትን እላችኋለሁኝ፣ እንዴት ነው ኢንተርፕት አድርግላችኋለሁ እየበላችሁ እንዳይርባችሁ የሚል ዶክተር የኛ ሀገር በጣም የታወቀ የሀገሬ ዶክተር አለ እያልኩኝ ነው የምናገረው። አይገርምህ? ብዙ ሰው እንደማመጣ ተስፋ አደርጋለሁኝ፣ እርግጠኛም ነኝ እንጂ። አዎ በእውነት ነው የምልህ። እግዚአብሔር ይስጥህ። ይሄንን ጎበዝ። የት ነው ኢትሊ ያለሽው? ኢትሊ የት ነው ያለሽው? የምኖረው ጣሊያን ነው፣ ሮም። ሮም? አዎ። ታዲያ ባለፈው ቡና የምታፈዩን ሳንተዋወቅ ኖ መተህ ነበር አትበለኝ። ናይ ቆጨኛል። በስመ አብ 3 ወር በፊት ኦልሞስት ለ1 ወር ነበር እዚያ ከልጆቼ ከባለቤቴ ጋር ነው። ማማሚያ ዋዝላለው። መቼ ነበረ? 3 ወር በፊት 3 ወር 4 ወር በፊት ነበረ። እየተናገርክ ነበር ላይ በበረዶ ወቅት ማለት ነው። በጣም በቃ ከባድ ጊዜ ነበር። እኔ 1-2 ወር ይመስለኛል። 1-2 ወር ይመስለኛል። 4 ወር አካባቢ ይሆነኛል። አሁን ደግሞ ተገናኝ ሚት አርግ ትንሽ አውራሽ እናደርግልሃለን። ተመልሰህ ትመጣለህ እንዴ? የስ እመጣለሁ። ሚት አርግና ቤዚክ ነገር አውራሻለሁ። እሺ እሺ። ሮም እንደው ቻንስ ማግኘት የምችሉ ሰዎች በህይወት ዘመናቸው አንድ ጊዜ ሮምን እዩዋት። የሚገርም ሀገር ነው ሮም። እንግዲህ ሰው ሁሉ ወክ ያደርጋል። መንገዱ የተመቸ ነው። አየሩ ቆንጆ ነው። እንግዲህ እውነት ለመናገር ምግባቸው ልዩ ነው። ሜዲትሬኒያን ዳይት ሲባል ሰምታችኋል። ሄልዚ ዳይት ነው። ሳልመን አዛችሁ በቅጥቅብ ነው የሚያደርገው እና በጣም ቆንጆ ነው። በዛ ልክ ደግሞ እነዚህ ምግቦችም አሉ። እሷ ያለቻቸው ፓስታዎቹ ደስ ይላሉ፣ ምንም ጥያቄ የለውም። ዳቦ ደስ ይላል። ፒዛው ምን ደስ የማይል ነገር አለ? ኤኒዌይ በቂ ፕሮቲን ማግኘት የግድ ነው። እውነት ለመናገር ይሄን የምታደርጊው ለክብደት ቅነሳ አይደለም። ሰውነትሽን መመገብ፣ መጠገን፣ ጤናማ መሆን ከፈለግሽ በቀን በቂ ፕሮቲን ማግኘት ላይ አትደራደሪ። በቂ ፕሮቲን ያላቸው ምግቦች እዛው አገርሽ አሉልሽ። በተለይ የታሸጉ እነዚህ ሳልመኖች በጣም ቆንጆ ነው፣ አይቻለሁ። የታሸጉ የውቅያኖስ አሳዎች አሉ። ቆንጆ ኳሊቲ ግራስ ፌድ የሆኑ ስጋዎች አሏችሁ። ሳር ግራስ ፌድ ግራስ ፊኒሽድ ማለት ነው። እንግዲህ ያ ከብት ከተወለደ ጀምሮ አንድ ጊዜ እንኳን አልታሰረም እንደማለት ነው። አንድ ጊዜ እንኳን ታስሮ እህል አልበላም እንደማለት ነው። ደጅ የሚውል ሳር በልቶ ያደገ ማለት ነው። ግራስ ፌድ ግራስ ፊኒሽድ ስጋዎች አሉ። ኤኒቲንግ እነዚህ ነገሮችን በደንብ ለመመገብ ሞክሪ። ዘን አትክልቶች፣ ፍራፍሬዎች መመገብ ትችላለሽ። ዘን እነዚህ ጥራጥሬዎችን መጨመር ችግር የለውም። እንደተጨማሪ በቂ ፕሮቲን ካገኘሽ በኋላ እንደተጨማሪ ይሄንን የምታደርጊው ለሳምንት፣ ለ2 ሳምንት፣ ለአመት፣ ለ2 ዓመት አይደለም። ይሄ የምግብ ፕሪንሲፕል ነው። የሀገርሽ ፒዛ ያማረሽ ቀን ፒዛ አንዳንዴ ሲያምረኝ ስላልሽ ነው። ፒዛ የበላሽም ቀን በቂ ፕሮቲን አግኝ። ቅድም ካልኩሽ ምግቦች እንጀራ፣ ዳቦ፣ ኢቨን ኬክ የበላሽም ቀን በቂ ፕሮቲን አግኝ። እችን ቁልፍ ፕሪንሲፕል ይዘሽ እንደው ገብቶሽ ከነገ ጀምሮ በቂ ፕሮቲን ማግኘት አለብኝ ብለሽ አስበሽ እሷን ታርጌት ብታደርጊ እውነት ለመናገር ሌላው ነገር በጣም ቀላል ነው።
ወክ አድርጊ። ሀገሩ ለወክ ይመቻል፣ ምንም ጥያቄ የለውም። ዘንድ ጡንቻሽን ለመገንባት ደግሞ ከባለሙያ ጋር እየተነጋገርሽ የጡንቻ ስፖርቶችን በሳምንት 2 ቀን ለመስራት ሞክሪ። ያለሽበት እድሜ እንግዲህ ወደ ሜኖፖዝ እየሄድሽ ነው አንቺን ብለሻል። ሆርሞኖች ዲክላይን እያደረጉ ነው። ሆርሞኖች ዲክላይን ሲያደርጉ ቅድም ለመናገር ሞክሬያለሁ፣ ሆት ፍላሽ ብቻ አይደለም፣ ብዙ ነገር ቼንጅ ያደርጋል። የቦዲ ኮምፖዚሽን ይቀየራል። ጡንቻ እየደከመ ይሄዳል። ቆዳ፣ ፀጉራችሁ፣ ኢነርጂያችሁ፣ ሙዳችሁ፣ እንቅልፋችሁ፣ ቆጻችሁ መናገር ስለማትችሉ እንጂ እውነት ለመናገር ቼንጅ የማያደርግ ነገር የለም። ያ እሳቤ አሁን ተቀይረዋል። ባዮ አይዴንቲካል ሆርሞኖች እየተሰሩ ነው። ያቺ ኦቫሪ የምታመርተውን ሆርሞን መልሶ መተካት እንደማለት ነው። ይሄ ባለሙያ የሚወስነው ነገር ነው። እዚያው የምትኖሪበት ሀገር ባለሙያ አማክረሽ ቼክ አድርገውሽ አስፈላጊነቱ ታምኖበት በባለሙያ ጋይዳንስ ሆርሞንም ሪፕሌስ ሊያደርጉልሽ ይችላሉ። ሆርሞኖችሽ ከተመለሱልሽ በቂ ፕሮቲን እየበላሽ ከምግብ የሚመጣውን ፋት፣ ዘይቱን፣ ቅቤውን በጣም ሊሚት ካደረግሽ ጥግብ የሚያደርጉ ቅድም ያልኩሽን ፍራፍሬውን፣ ጥራጥሬውን፣ እህልም ሲሆን እና አጃን እና ቅንጬን ያለ ዘይት ያለ ቅቤ እያደረግሽ ከምግብሽ ከሆኑ በደንብ እየበላሽ እና አቮካዶን ሳታበዢ ሳይድሽ እያደረግሽ የውቅያኖስ አሳዎችንም እንደዛው እየተመገብሽ አሜዚንግ ሌላ አዲስ ህይወት ውስጥ ነው የምትገቢው እና ቢ ሲሪየስ። ይሄ ከሆነ እውነት ለመናገር በአጭር ጊዜ ውስጥ ትቀየር ያለሽ። ሌላው ቴክኒካል ነገሩን በውስጥ ኮሚኒኬት እናደርግና እናግዝሻለን። በርቺ። ገብቶሻል? አንድ ነገር ልጠይቅህ፣ ይቅርታ ዶክተር። በሶ አንድ ማንኪያ በሶ በጣም ስለምወድ ነው መጠጣት እችላለሁ? አንድ ማንኪያ በሶ ምን ያደርግሻል? ምንም አያደርግሽም። ምንም ችግር የለውም አይደል? አንድ ማንኪያ በሶ ምንድን ነው ግን? አንድ ማንኪያ በሶ አደርግና ዶልቺፊካንት፣ ስኳር አላደርግም፣ ዶልቺፊካንት አደርጋለሁ። እንግዲህ እንዴት እንደሆነ ዶልቺፊካንት ማለት ይሄ በጠብታ ዜሮ ካሎሪ ዜሮ ይላል። እንግዲህ አላውቅም። ችግር የለውም። ስዊትነር ከሆነ ዜሮ ካሎሪ ከሆነ ችግር የለውም። ኦኬ፣ አመሰግናለሁ ዶክተር፣ በጣም አመሰግናለሁ። ግን እችን ልበልሻ፣ እሺ፣ በሶ የጠጣሽም ቀን በቂ ፕሮቲን አገኘ። እሺ፣ እሺ፣ እሷን ጨብጠሽ እንድትውጪ ፈልጌ ነው። በሶም የበላሽ ቀን የጠጣሽ ቀን አእምሮሽ እንጀራም የበላሽ ቀን ከልጆችሽ ጋር ወጥተሽ እነሱ ግምት ሲያደርጉ ያን የሚያምረውን ፒዛ የበላሽ ቀን መድኃኒትሽን ውሰጂ። በቀን የሚያስፈልገውን የፕሮቲን መጠነሽን አትንኪ። ዛሬ ምንድን ነው የበላሽው? የዛሬው ምግብሽን እኔ እስኪ ንገሪኝ። oggi የበላሁት ሚኒስትሮን ዲ ሌንቲኪያ ምስር እና ቦለቅ ያለበት እና የስጋ ዶሮ የዶሮ ስጋ ምሳ ላይ፣ ቁርስ ላይ ግን ይሄው እንዳልኩ በሶ ያችን በሶ በጥብጬ እንደ እንትን ነው በቃ እንዴት ነው የሆነ እንደ ሱስ ነገር በሶ በጥብጦ ማለታት። እኔ እንጀራ ምናምን አልጠቀምም ብዙ። ያችን በሶ ግን በጣም ስለምወድ ያንን ጠጣው። አሁን ደግሞ ራት ላይ ቶኖ እና ግሪሊያቶ ለዙኪና። ጎበዝ። እችን ላሻሽልልሽና ከእንቅልፍ ተነስተሽ የመጀመሪያ የምትቀምሹ ነገር በሶ ቅድም ያልሽው ባይሆን መጀመሪያ ላይ ፕሮቲን ታርጌትሽን መተሽ እንቁላልም ከሆነ እንቁላሉን ግሪክ ወገርታችሁ ራሱ እኮ አሜዚንግ ነው። የሚገርም እኮ ነው። እንደው ግሪክ ዮገርት ቁርስ ላይ እያለንሽ እንዴት አድርገሽ ነው እንደው በሶ ማድረግ ካለብሽም ጠዋት ቁርስሽ ላይ በቂ ግሪክ ዮገርት ወይ በቂ እንቁላል አድርገሽ ወይ በቂ ኮቴጅ ቺዝ ውቼቨር በቃ የሆነ ነገር ፕሮቲን ሶርሶችሽ ከበላሽ በኋላ መጨረሻ ላይ አድርጊ በሶ። ኦኬ፣ አመሰግናለሁ። በጣም አመሰግናለሁ ዶክተር። በርቺ ጎበዝ። ዶክተር እንዴት ነሽ? እግዚአብሔር ይመስገን ዶክተር፣ በጣም ነው የማመሰግነው ድልን ስለሰጠኸኝ። ፀሐይ ላለሁኝ ቁመቴ ሜትር ከ67 ነው።
እድሜ 35 ነው። የሁለት ልጆች እናት ነኝ። ሆዴ አካባቢ በጣም ትልቅ ቦርጭ አለ እና ጎን አለኝ። በጣም የምመገበው ምግብ አልመርጥም። ከልጆቼ የተረፈውንም ሁሉንም ምግብ ነው የምበላው። ስፖርት ብዙ ጊዜ ጀምራለሁ፣ ግን ሞቲቬት አይደለሁም። ብዙ ጊዜ አቆማለሁኝ። አሁን እዚህ ያለሁበት ሀገር ሰመር ነው እና በጣም በቃ ጭንቀት እየተሰማኝ ነው እና ልቤም በጣም ይመታል። መንገድም ሲሄድ ይደክመኛል እና እንድትረዳኝ ፈልጌ ነው። ያለሁበት በጣም ዲፕረስ እየሆንኩ ነው በሰውነቴ። አፍተር ዲቮርስ ኮምፕሊኬሽን ደግሞ ስትረስ ነበረኝ ብዙ የባሰ በጣም ደረቴ አካባቢ ጡቶቼ ላይ አካባቢ በጣም ኪሎ ጨምሬያለሁኝ እና እባክህ ዶክተር። ምንም ችግር የለም። ስንት ዓመትሽ ነው አሁን? 34 ነኝ አሁን። 34 ኪሎች ስንት ነው? ኪሎዬ 73 ኪሎ። ቁመትሽ ስንት ነው? ሜትር ከ67። ሰውነት የለሽም ማለት ነው። ዝም ቀጭን ሰውነት ነው ያለሽ። ሆድሽ ላይ ነው እንዲህ ክምር ያለው። ሆዴ ላይ እና ጡት ላይ ከኋላ ጎኔ ላይ ሞባይል ቤት እንደምንለው እዛ አዲስ አበባ ጎኔ ላይ ብዙ አለ። መቀመጫ የለም። ያ ምን በላሽ ዛሬ? ጠዋት ላይ ኩራሶን ቸኮላ ቡና ጠጣሁኝ። ምሳዬ ላይ ደግሞ በጣም አልፍጄ ሳልሞን እና አትክልት በላሁኝ፣ ሳላድ ሚክስ። እራቴ ላይ ደግሞ መኮሮኒ ከልጆች የተረፈ ደግሞ ቺክን የዶሮም በላሁኝ። አልመርጥም። ምንድን ነው የበላሽው? አላወቅኩም። ቁርስ ላይ ያሉሽው ቋንቋውን አላወቅኩም፣ አልገባኝም። ዳቦ ኩራሶን ቸኮላ በዳቦ ተደርጎ ኩራሶን ቸኮላት ዳቦ ውስጥ ቀብተሽ ነው የበላሽው? ኩራሶን ይባላል እዚህ። ክሮሳንት ነው? የስ ኩራሶን የስ። አዎ ዶክተር። ምሳ ላይ ሳልመን ነው የበላሽው? ምን ያክል በላሽ? ለአንድ ሰው የሚሆን የተዘጋጀ ነው። ከሱፐር ማርኬት ነው የገዛሁት። ለአንድ ሰው ፖርሽን። ኦኬ ገባኝ። በቃ ከነጋ የበላሻት ፕሮቲን እሷ ናት። ጎበዝ። ሚውት አድርጊና አውራሻለሁ። እሺ። እረዳለሁ ያለሽበትን የጤና ሁኔታ ነግረሽኛል። እነዚህ የዲፕሬሽን ኢሹ ያልሽውም ይሻሻላል። እንግዲህ የሕክምና አቴንሽን ማግኘት ካለብሽም ሐኪሞችም እንዲያዩሽ አድርጊ። ግን ሜታቦሊካሊ ሄልዚ ስትሆኚ፣ የተሻሉ ምግቦችን መመገብ ስትጀምሪ፣ ሞር ወክ ማድረግ ስትጀምሪ፣ ምግብሽን መጀመሪያ እነግርሻለሁ በትክክለኛው መንገድ ማድረግ ጀምረሽ ወክ ማድረግ ስትጀምሪ፣ ቀስ እያልሽ አቅምሽን እያየሽ ደግሞ እነ ፑሻፕ ነክ ነገር እነ ስኳት ነክ ነገር ጡንቻሽን ለማጠንከር ጥረት ስታደርጊ ሰውነትሽ በደንብ በቂ ምግብ ያገኛል። ሰውነት ብለን ስናስብ ብሬንን ጭምር ነው። ቢኮዝ አንድ ሰው ከፋፋ ከወፈረ ምንም ጥያቄ የለውም። በቂ የኒውትረንት ያላቸው በንጥረ ነገር የበለጸጉ ምግቦችን በበቂ መጠን እየበላ አይደለም ማለት ነው። በቂ ፕሮቲን በቀን የሚያስፈልገውን እያገኘ አይደለም ማለት ነው። በቂ ፕሮቲን ያላገኘ ሰው ከፕሮቲን ውጭ ያሉትን ምግቦች ነው እየበላ ያለው ማለት ነው። ካርቦሃይድሬትና ፋት ነው በብዛት እየበላ ያለ ማለት ነው። ያ ሲሆን በቂ ፕሮቲን ያሌለው ምግብ በቂ ሚነራልስ፣ በቂ ቫይታሚንስ አይሰጠንም። በቂ ኢንሴንሻል ፋት አይሰጠንም። ሰውነት የሚፈልገውን ነገር አጥቷል እንደማለት ነው። ሰውነት የሚፈልገውን ነገር ሲያጣ ደግሞ ብሬንም በዛ ልክ እየተራበ ነው እንደማለት ነው። አሁን ሜታቦሊክ ሜንታል ኢሹዎች ወይም ደግሞ እነዚህ እነ ዲፕሬሽን እነ ሙድ ዲስኦርደሮች ኢቨን ትላልቆቹም ምንም እንኳን በሕክምና የተለያዩ ኮዞች አሉ ተብሎ ቢታመንም የተወሰነ ሊንኬጅ ከአመጋገብ ጋር ከላይፍ ስታይል ጋር እንደሚያያዙ ጥናቶች እየጠቆሙ ነው እና ይሻሻላል። ጤናሽ ሲሻሻል፣ ሰውነትሽ እየጠነከረ ስቡ እየቀነሰ ሲመጣ እመኒኝ ይሻላል። የመጀመሪያው ነገር በደንብ እንድጨብጭ የሚፈልገው የመጀመሪያ ምግብሽ ላይ አትሳሳጂ።
ዛሬ ጠዋት ላይ የበላሽውን ሳልመን ምሳ ላይ የበላሽውን ሳልመን ጠዋት ላይ አርገሽ ቢሆን በጣም ይሻል ነበር። ኢቨን ክሮሳንት ያልሽውን በቂ ፕሮቲን ጠዋት ላይ በልተሽ ከዚያ በኋላ በልተሽ ቢሆን ኖሮ መጥፎ አይሆንም ነበር እና ቁርስሽን አሻሺ። በምንም ተአምር ቁርስ ላይ ክሮሳንት፣ ቁርስ ላይ ዳቦ፣ ቁርስ ላይ ስኳር ያለው ጣፋጭ ነገር፣ ቁርስ ላይ ኢቨን ሻል ያሉ ካርቦሃይድሬት ብለን የምንላቸውን እነ ቅንጬን፣ እነ አጃን፣ እነ ሩዝ፣ ብራውን ራይስ እንኳን ቢሆን የመጀመሪያ ምግባችሁ ካርቦሃይድሬት አይሁን። ይህ ክሪቲካል ኮንሰፕት ነው። የመጀመሪያ ምግብ ላይ የተሳሳተ ሰው ቀኑ ተበላሽ። እውነት ለመናገር የገባው ሰው የመጀመሪያ ምግብ ላይ ፈጽሞ አይቀልድም። የመጀመሪያ ምግቦቹን ሁልጊዜ ቅድም ሳውራ እንደነበረው እነ ግሪክ ዮገርትን አስፈላጊ ሲሆን እነ እንቁላሎችን፣ ሌላም ሲሆን እነ ስጋ ነክ ነገሮችን እነ አሳ ነክ ነገሮችን መጀመሪያ ላይ ይበላል። መጀመሪያ ላይ እሱን በልቶ ብቻ ሁለተኛ ምግቡም ላይ እነሱን እያደረገ ከአእምሮት መጨረሻ ላይ ቅድም ያልሽንም ክሮሳንት ማሳ ላይ አድርገሽ ቢሆን በአጭር ጊዜ ነገሮችሽ ይሻሻላሉ። ትልቁ ነገር የመጀመሪያው ነገር በቀን ስንት ግራም ፕሮቲን ያስፈልገኛል በውስጥ አውራሻለሁ። ኤግዛክትሊ እንደዚህ ብዬ ካልኩሌት ማድረግ ስለማልችል ነው። በቀን የሚያስፈልግሽን የፕሮቲን ታርጌት ለማግኘት ሞክሪ። በቀን የሚያስፈልገውን የፕሮቲን ታርጌት ካወቅሽ በኋላ ያንን የፕሮቲን መጠን ከአሳም ይሁን ከስጋ ወይ ከግሪክ ቅድም ካልኩሽ ከእንቁላል መጀመሪያ ላይ ለማግኘት ሞክሪ። ጠዋት ላይ በደንብ ለማግኘት ሞክሪ። ዘን ሁለተኛ ምግብሽን ላይ ለማግኘት ሞክሪ። ከጎን ደግሞ እንደ ማባያ አትክልቶችን አድርጊ። አሁን እንኳን ባለሽበት አትክልቶችን አድርጊ። ሁለት ሳምንት ሳትቆይም ማድረግ ትችያለሽ። አትክልቶችን፣ ጥራጥሬዎችን፣ ፍራፍሬዎችን እያደረግሽ አቅምሽም ደህና ስለሚሆን አሁን ወክ ላድርግ ብትይ እኮ ፍላጎቱም አይኖርሽም፣ አቅምም አይኖርሽም፣ ይደክምሻል፣ አትችይም። መጀመሪያ ምግብሽን መግቢ። ምግብሽን ስታሻሽ አሁን ባልኩሽ መንገድ አቅም ይመጣል፣ ኢነርጂ ይመጣል፣ ሙድ ይመጣል። ቅድም ያልሽው ያስጨነቀሽም ነገር ይሻሻላል እና ሞር መውጣት ሞር መንቀሳቀስ ትጀምሪያለሽ። ቀስ እያልሽ የጡንቻ ስፖርቶችን ስሪ። እመኚኝ፣ ሌሎች ነገሮች ቅድም የጠራናቸው ነገሮች በሙሉ ይሻሻላሉ። እዚህ ፕሮግራም ላይ ፈጽሞ አንድ በሽታ ይድናል፣ በዚህ እንደዚህ ይሆናል፣ እንደሱ አይደለም የምናወራው። ይሻሻላል። ችግራችሁ ቅድም እሷን እንዳለችው የሜንታል ኢሹ የሚያስጨንቃት ነገር አለ፣ ይሻሻላል። ችግራችሁ ፋቲ ሊቨር ከሆነ ቅድም የገባው ፋቲ ሊቨር አለብኝ ነው ያለው፣ ይሻሻላል። ችግራችሁ ስኳር ከሆነ ይሻሻላል። ግፊትም ከሆነ ይሻሻላል። እናንተ ትክክለኛውን ነገር ብቻ አድርጉ ለሰውነታችሁ። ትክክለኛ አመጋገብ፣ ሁልጊዜም እንደምናወራው ትክክለኛ እንቅስቃሴ፣ ራይት የሆነ እንቅስቃሴ አድርጉ። ሌላው ነገር በጊዜ ሂደት እየተሻሻለ ይሄዳል። ገብቶሻል? በጣም ገብቶኛል ዶክተር፣ አመሰግናለሁ። እንዴት አንተን ማግኘትና የምግብ ስኬጁሎችን ማግኘት ይችላለን? ሚዩት አድርጌ አውራሻለሁ። እሱም ጠቃሚ ስለሆነ ነው ማውራሽ። ቀላል መንገድ ልክ እዚቹ አሁን ቲክቶክ ላይ ጀስት በውስጥ በኩል ሀይ በሉኝ፣ ስልኮቻችሁን አስቀምጡ። ላቅላችሁ ብዬ ነው። ብዙዎች ወይ መልእክት ልከው ቶሎ አላይም፣ ቶሎ ስለማላይ አልመልስም። ወይ የእኛ ቲም ብዙ ናቸው፣ ኦንላይን ላይ ስልክ የሚቀበሉ ብዙ ናቸው። እነሱ ጋር ይደውሉና ወይ እሱን ካላየን እሱን ካላናገርን በቪዲዮ ኮል እሱን ካላናገርን የሚሉ ሰዎች አሉ ጆይን ለማድረግ። ቲክቶክ ላይ ግን ቀላል ነው። ቢኮዝ ይህን ቲክቶክ ማኔጅ ማድረገው እኔ ነኝ። ቀጥታ በውስጥ ሀይ ብላችሁ ስልካችሁን ምንም ነገር ጻፉ። ሀይም አያስፈልግም፣ ስልካችሁን ብቻ ጻፉ። ልክ ስልካችሁን እዛ ጋር ስታስቀምጡ የእኛ ቲሞች እነ ፍቅር፣ እነ መቅደስ፣ እነ ደብረ ወርቅ፣ እነ ደሊና፣ እነ ቤቲ፣ እነ ሎሪ ሁሉም አሉ እና ሊዲያ የሎሪ ስም ነው። የእኛ ክሊያንቶች ስታፎች እነ ግሌ እነ ደብረ ወርቅ ደውለው ያናግሯቸዋል ማለት ነው። ቀላል ነው መንገዱ። ስለዚህ እዚች በውስጥ ሜሴጅ አስቀምጪልኝ፣ ስልክሽን አስቀምጪ፣ ደውሎ ጋይድ ያደርጉሻል። ምንም የሚከብድ ነገር የለውም። በጣም ቀላል መንገድ ነው። አመሰግናለሁ በጣም ዶክተር። ጎበዝ፣ በርቺ፣ እናግዝሻለን። ዩቲዩብ ላይ ጥያቄ ለመመለስ ሞክራለሁ። 100,000 አስገቡ፣ 100,000 አስገቡ። በጣም አመሰግናለሁ። ዩቲዩብ ላይ 177 ሰው ይታየኛል። ዛሬ ኤንጌጅመንቱ ብዙ ነው።
141 ሰው ብቻ ነው የመለሰው ላይክ ያደረገው። ገብታችሁ ላይክ ያላደረጋችሁ ላይክ አድርጉ። ነገ አይቀርም። እሺ ኪድ ኢትዮጵያ ኮመንት ላይ ጻፉ። ኪድ ኢትዮጵያ ባለፈው ላይቭ ኢንተርቪው ያደረኩበት ነው። ካናዳ መስኖር ልጅ ናት። በጣም ብዙ ማህበራዊ ኃላፊነቶቿን የተወጣች ያለች ኢትዮጵያዊት ናት። ኪድ ኢትዮጵያን ሰብስክራይብ አድርጉ። ግቡና ሰብስክራይብ አድርጉ። ሰብስክራይብ አድርጋችኋል ኪድ ኢትዮጵያ ላይ? እስቲ ኮመንት ማየት ፈልጋል። ጆጆ ስላየሁ ደስ ብሎኛል። ሰብስክራይብ አድርጋል ኪድ ኢትዮጵያ ላይ? አንድ ብቻ ጻፉልኝ። ኪድ ኢትዮጵያን ሰብስክራይብ ያደረጋችሁ። ኦኬ ሶ ከኪድ ኢትዮጵያ ጋርም አውርተናል። ምናልባትም በወር አንድ ቀን ኢንተርቪው እዛ ላይ አዳዲስ ነገሮች ላይ ጤና ነክ ነገሮች ላይ እቀርባለሁ። ኪድ ኢትዮጵያን ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ አሁን አድርጉ። ኦኬ አድርጉ። አሁን ሰብስክራይብ ካደረጋችሁ በኋላ ጻፉ ኮመንት። ኦኬ እዛ ላይ ሰብስክራይብ እንድናደርግ ተናግረውን ነው ብላችሁ ጻፉ። ቢኮዝ እሷ ላይ ቀርበን ብዙ ኢትዮጵያውያን በተለይ ሀገር ያሉ ኢትዮጵያውያን የእኛን ስራዎች አውቀዋል። ያም በመሆኑ ብዙ ክሊያንቶች ተቀብለናል። ብዙ ሰዎችም እንግዲህ ደስተኞች እንደሆኑ አውቃሉ። ኪድ ኢትዮጵያ ላይ አይታችሁን ወይም ደግሞ ያንን ኢንተርቪው የፋሲልን ኢንተርቪው የጆንን ኢንተርቪው የሄንሪን ኢንተርቪው የኔን ኢንተርቪው አይታችሁ ጆይን ያደርጋችሁ አንድ ብዙ ጻፉ ውስጥ እንድናይ። ኪድ ኢትዮጵያ ላይ ኢንተርቪው አይታችሁ ጆይን ያደርጋችሁ የኛ ክሊያንት የሆናችሁ አንድ ብዙ ጻፉ። ማየት ስላለብኝ ነው። የስ በጣም ብዙ ናቸው። በጣም አመሰግናለሁ። የስ ትልቅ ማህበራዊ ሰርቪስ ነው የሰጠች ያለችው እና ሶሻል ሚዲያ ኢንፎርሜሽን ነው ሰው ሼር የሚያደርገው። ቢኮዝ እዛ ላይ ከቀረበን በኋላ ሰዎች ኢንፎርሜሽን አገኙ። ኢንፎርሜሽን ካገኙ በኋላ ዳይሬክት እኛን ኮሚኒኬት እያደረጉ ነው። እኛን ኮሚኒኬት ለማድረግ ሜክ ሹር እኛ መሆናችንን ሜክ ሹር። ቅድም ካልኳችሁ ግን በቪዲዮ ኮል ከሚሆን ስራም ስለሚበዛብኝ በቪዲዮ ኮል ላናገራችሁ እችላለሁ። ቲክቶክ ላይ ቀጥታ ስልካችሁን አስቀምጡ፣ ቀጥታ ወይም ደግሞ በዋትሳፕ ላይ ቀጥታ ስልካችሁን አስቀምጡ። ሜቢ የኔንም ስልክ እዚህ ጋር ማስቀመጥ ትችላላችሁ። ቀጥታ በዋትሳፕ ላይ ዳይሬክት እንድትልኩልኝ ቁጥራችሁን ማለት ነው። እነ ፍቅር ስልኬን ቀጥታ እዚህ ማስቀመጥ ትችላላችሁ። ዩቲዩብም ላይ ቲክቶክም ላይ ስልኬን አስቀምጡ። ደውላችሁ ምናልባት ላላነሳ እችላለሁ። በውስጥ ኢንቦክስ አድርጉልኝ። ስልካችሁን ኢንቦክስ ስታደርጉ በቀላል መንገድ መመለስ እችላለሁ። ናታሊ አመሰግናለሁ። ናታሊ ሰፖርታችን ናት። በጣም አመሰግናለሁ። ዩቲዩብ ላይ ጥያቄ ለመመለስ ሞክራለሁ። ካሊክስ ፕሊዝ ጊቭ ሚ ቻንስ በዩቲዩብ ላይ ነው፣ ቲክቶክ ላይ ነው። ዩቲዩብ ላይ ቻንስ መስጠት አይቻልም። ጥያቄ ካለ ብቻ በኮመንት ነው የምናወራው። ሊዲያ 98 ኪሎ ግራም ነኝ፣ አግዙኝ፣ ኮሚኒኬት አድርጊ። ኦኬ ስልካችን ይቀመጣል እዚህ ጋር በውስጥ በዋትስአፕ ሀይ በይኝ፣ ቁጥርሽን አስቀምጪ። ሲምፕል ነገር ቁጥራችሁን አስቀምጡ። ኦኬ ገና ተደዋውላችሁ ቁጥራችሁን ከምንይዝ ቁጥራችሁን አስቀምጡ። ቀላል መንገድ ይመስለኛል። ዳዝ ሚልክ ሃቭ ፕሮቲን? የስ ፕሮቲን አለው፣ ምንም ጥያቄ የለውም። አንድ ምግብ ፕሮቲን አለው ብቻ ሳይሆን መጠየቅ ያለባችሁ ከፕሮቲን ጋር እግረ መንገድ ፋት አለው ወይ? ብዙ ከፕሮቲን ጋር እግረ መንገድ ብዙ ካርቦሃይድሬት አለው ወይ? ይሄን ጠይቁ። እንጀራ ፕሮቲን አለው? በጣም አለው። ፕሮቲን ከየት ነው የሚገኘው? ከመሬት ነው የሚገኘው። ፕላንቶች ሳክ አድርገው በስራቸው ነው ሚኔራሎችን የሚስቡት። ናይትሮጅንም ከመሬት ነው የሚሳበው። ስለዚህ ማንኛውም ፕላንት ፕሮቲን አለው። ግልጽ ነው። ኦኬ ማንኛውም ፕላንት ፕሮቲን አለው። ዩኒቨርሳል ፕሪንሲፕል ነው። ወተትም ፕሮቲን አለው። እግረ መንገድ ግን ከፕሮቲን ጋር ፋት አለው፣ ከፕሮቲን ጋር ካርቦሃይድሬት አለው፣ ላክቶስ አለው። ወተት ከሆነ መጠጣት የፈለጋችሁት አልትራ ፊልተርድ ሚልክ ተጠቀሙ። አልትራ ፊልተር ተደርጎ ከውስጡ ፋት የተቀነሰለት ከውስጡ ላክቶስ የተቀነሰለት እና የፕሮቲን ኮንቴንቱ ከፍ ያለ ወተት ተጠቀሙ። How many
grams of protein do we need on average per day? አደልት ከሆናችሁ 100 ግራም ለመሻገር ሞክሩ። ሌላ የጤና ኢሹ ካለላችሁ በተለይ ከኩላሊት ጋር ኩላሊታችሁ ፌል እያደረገ ከሆነ ያ በባለሙያ ካልኩሌትድ የተደረገ መጠን ይፈልጋል። አንድ ጤናማ ኩላሊት ያለው ሰውና ኦልሬዲ ኩላሊቱ ግን በስኳር ኩላሊቱ በግፊት በሌላ ህመም ኩላሊቱ ፌል እያደረገ ያለ ሰው እኩል የፕሮቲን ዲማንድ የለውም። አንድ ዲያሊሲስ ላይ ያለ ሰውና ኩላሊቱ ኖርማል የሆነ ሰው እኩል የፕሮቲን ዲማንድ የለውም። ከዛ ውጭ ግን ጤነኞች ሆናችሁ ሄልዚ ሆናችሁ አክቲቭ ሆናችሁ አቨሬጅ ቁመት ላይ ያላችሁ ሰዎች 100 ግራምን ቢያንስ ለመሻገር ሞክሩ። እያንዳንዱ ምግብ ስንት ግራም ፕሮቲን አለው ይህንን ያዙ። በቃ ጀስት ሌብል አንብቡ። ሌብል ኦኬ፣ ስንት ግራም ፕሮቲን አለው፣ ስንት ግራም ፋት አለው፣ ካርብ አለው የሚለውን ነገር ለማወቅ ሞክሩ። How can we increase protein by eating cake? So እንግዲህ ኬክ የሚለውን ቃል ሳይሆን የታሸጉ ምግቦች ወይም ደግሞ የተጋገሩ ምግቦችም ሆኖ ሻል ያለ የፕሮቲን ፕሮፋይል ያላቸው ምግቦች አሉ። ቤታችሁም ግን ፓንኬክ ማዘጋጀት ትችላላችሁ። የኛ ክሊያንቶች ሜቢ እዚህ ላይ ያሉ ካሉ በጣም ጎበዝ ፓንኬክ የሚሰሩ አሉ። በፕሮቲን የበለጸገ ፓንኬክ ማለት ነው። ትንሽዬ የአጃ ዱቄት አድርጉ። እንግዲህ ጎበዝ አይደለሁም፣ ኩክ ወይ ሼፍ አይደለሁም፣ ጎበዝ አይደለሁም። ግን ከጠቀማችሁ ኢንፎርሜሽን ትንሽዬ የዱቄት ነገር ሳታበዙ አድርጉ። እንቁላል ከነስኳል 1 ወይ 2 አድርጉ። የእንቁላል ነጩን አድርጉ ወይ ፕሮቲን አድርጉበት። ግሪክ ዮገርት ነገር አድርጋችሁ ቆንጆ ፓንኬክ ማዘጋጀት ትችላላችሁ። ዋናው ያ ምግብ ከፍ ያለ ፕሮቲን፣ በተቃራኒ ደግሞ ዝቅ ያለ ኢነርጂ ካርቦሃይድሬት ወይ ፋት ያለው ከሆነ በዚህ መልክ መመገብ ትችላላችሁ። What do you suggest start eating carb when on this high protein? ይሄ ፈጽሞ ሃይ ፕሮቲን ዳይት አይደለም። እንዴት አድርጌ ላስረዳችሁ? ይሄ ኒውትሪንት ሪች ዳይት ነው። ይሄ ኦፕቲማል ፕሮቲን ዳይት ነው። ኦፕቲማል በቂ የሆነ ለሁለመናችሁ በቂ የሆነ ሃንገራችሁ ረሃባችሁን የሚቆጣጠር ክሬቪንጋችሁን የሚቆጣጠር የሰውነታችሁን ጥያቄ የሚመልስ ሰውነት እየፈለገ ያን ምን ፈልጎ ነው ያ ሁሉ እያስበላችሁ ያለው በቂ ፕሮቲን ፈልጎ ነው ያንን የሚመልስ ከባለማወቅ ፋፍታችሁ ከሆነ ከዚያ የሚገላግላችሁ ባለማወቅ ለስኳር ተጋልጣችሁ ከሆነ ያንን በጤናማ መንገድ የሚያሻሽልላችሁ መጠን ነው የምናወራው። ሃይ ፕሮቲን ፈጽሞ አይመስለኝም። አዲስ ባንተ የተነሳ ብዙ ነገር ቀይር ያለው ነው የምትለው፣ በጣም አመሰግናለሁ። Our conversion and salvation is in you. May God bless you. በጣም አመሰግናለሁ ትዕግስት። ትዕግስትማ ፋሚሊ ነሽ። በጣም አመሰግናለሁ። ከሁለት ወር በፊት ነው የሰማው። ብዙ ነገር ቀይር ያለው ነው ያልሽኝ። በጣም አመሰግናለሁ። ዩቲዩብ ላይ ያላችሁ ሰዎች ቲክቶክ ላይ ገብታችሁ ገስት ሪኩዌስት በመላክ ጥያቄ መጠየቅ ይቻላል። በጣም ደስ ብሎኛል። ቡላ ስለመመገብ ለወፍራም ሞር ያወፍራል። ኢነርጂ ዴንስ ነው ቡላ። በተለይ ቡላን በክትፎ አድርጋችሁ በቅቤ አድርጋችሁ ስትበሉ አስቡት፣ ከፍተኛ ኃይል ሰጪ ነው ቡላ። ስለዚህ ቢቀርባችሁ ይሻላል። መልእክት ካለሽ ፍቅር መልእክት ካለሽ ገስት ሪኩዌስት ልኪ ወይንም ደግሞ ኢንቪቴሽን ልኬልሻለሁ። ኮፒ ሊንክ ታፕ ሼር አድርጉ። እንቀጥላለን። 100 ሺህ ያስገቡ፣ 100 ያስገቡ። ነገ እንግዲህ ቪዲዮ ይለቀቃል ብያችኋለሁ። ፕሊዝ ቪዲዮ በጣም ቫይራል እንዲወጣ ኦኬ። ቤዚክ ሜታቦሊክ ሄልዝ ላይ ያወራ ነው። ስለ እንጀራ አውርተናል። ስለ እንጀራ በሽሮ አውርተናል። ኪዲ እንጀራ በሽሮ ወዳለው ብላ ብዙ ስታስቀን ነበር። ቤዚክ የሆነ የሜታቦሊክ ሄልዝ ኮንሰፕት ለማስተላለፍ ሞክሬያለሁ። ስለዚህ ቪዲዮ ይጠቅማችኋል፣ ግን ሌሎች ጋር እንዲዳረስ ማድረግ መቻል አለባችሁ። እዚህ ጋር 200 ሰው እያየሁ ነው። ዩቲዩብም ላይ ኦልሞስት ወደ 300 ሰዎች ያላችሁ። ቅድምም ሳውራ ነበር፣ ገብቶ የሚወጣም ሰው አለ። ቢያንስ ዛሬ 1000 ሰው ይሄ ፕሮግራም ላይ ካለ ልክ እናንተ ቪዲዮ ሲለቀቅ ነው ወዲያው ነው ደግሞ የሚሻለው። ወዲያው ገብታችሁ ኮመንት፣ ላይክ፣ ሼር ምናምን ስታደርጉ ዩቲዩብ አልጎሪዝሙ ቫይራል ያወጣዋል ማለት ነው። ያ ሲሆን የዛሬ ወርም እሷ ላይ እንቀርባለን። እንደዚያ ሲሆን ብዙ ሰዎች ጋር እየተዳረሰ ይሄዳል እና ቃል ገብታችኋል። ገብቼ ቼክ አደርጋለሁ። ኮመንታችሁንም አያለው። ፕሊዝ
ይህን በማድረግ ከጎናችን ቁሙ። ይሄ ሲሆን ኮዛችንም እኛም እየበረታን እንቀጥላለን። ፍቅር መልዕክት ካለሽ? እሺ፣ እንዴት አመሻችሁ? ሁላችሁንም ከኛ ጋር የቆያችሁትን በሙሉ እናመሰግናለን። የራይት ሜዲካል ኮንሰልተንሲ ተላላፊ ስላልሆኑ ህመሞች አገልግሎት የሚሰጥ የማማከርና የምግብ እቅድ የሚሰጥ ተቋም ነው። በዚህ አገልግሎታችን እስከዛሬ ተጠቅማችሁ ብዙ ለውጦችን ያመጣችሁ፣ ጤናችሁን ያሻሻላችሁ ሁሉ ያው የእናንተ ምስክርነት በተለያዩ አጋጣሚዎች በቲክቶክ በዩቲዩብ እየተለቀቀ ይገኛል። እንግዲህ ደግሞ እንደነዚህ እኔም መለወጥ እፈልጋለሁኝ ካለብኝ የሜታቦሊክ ኢሹ ችግር መላቀቅ እፈልጋለሁ የምትሉ ለምሳሌ ፋቲ ሊቨር ቅድም ገብቶ እንደነበረው መስፍን ወንድማችን፣ እንደዚሁም ስኳር፣ ኮሌስትሮል፣ ግፊትና ኦቤሲቲ ወይም ደግሞ ከልክ ያለፈ ውፍረት ላይ እየተሰቃያችሁ ያላችሁ እና በትክክለኛ መንገድ መስተካከል እንፈልጋለን፣ ጤናችንን ማግኘት እንፈልጋለን ለምትሉ ሁሉ እንደ ሁልጊዜው አገልግሎት ልንሰጣችሁ ዝግጁ ነን። ስለዚህ ራይት ሜዲካል ኮንሰልተንሲ አዲስ አበባ በሚገኘው ገርጂ ቶቶት ክትፎ ቤት አጠገብ ንግድ ባንክ ያለበት ህንፃ 5ኛ ፎቅ፣ እንደዚሁም ቦሌ ዴች ገዳ ታወር ላይ 8ኛ ፎቅ በሚገኙት ቢሮዎቻችን በአካል ወይም ፌስ ቱ ፌስ አገልግሎት እንሰጣለን። ስለዚህ በአካል መምጣት የምትፈልጉ ሁሉ እየደወላችሁ ቀጠሮ እየያዛችሁ እንድትመጡ በአክብሮት እንጋብዛችኋለን። እንደዚሁም እግረ መንገዴ መምጣት እፈልጋለሁ ለምትሉ ሁሉ አሁን የተናገርኳቸው ቦታዎች ለእናንተ ክፍትና ምቹዎች ናቸው። መምጣት የሚቻል መሆኑን በድጋሚ አበስራችኋለሁኝ። እንግዲህ በርካታ ሰዎች ወደኛ እየመጡ አገልግሎት እያገኙ ይገኛሉ። ስለዚህ ከሀገር ውጭ ክፍለ ሀገር እንደዚሁም አዲስ አበባም ሆናችሁ በአካል ለመምጣት የምትቸገሩ ወይም በአካል መምጣት የማትችሉ ባላችሁበት አገልግሎት መስጠት የምንችል ስለሆነ ባላችሁበት የኦንላይን አገልግሎት ስለምሰጥ እኛ ጋር መደወል ትችላላችሁ። ከሀገር ውጭ ያላችሁ ዋትሳፕ ምቹ ነው፣ መደወል ትችላላችሁ። በዋትሳፕ እኛ መልእክት እንልክላችኋለን። የሚያስፈልገውን መረጃ ከእያንዳንዳችን ማግኘት ትችላላችሁ። ስለዚህ በአካል ለምትመጡ ግብዣችን ነው። ሞር ደስ ይለናል። ከዶክተር ጋር ፊት ለፊት ተገናኝታችሁ ስላለው ነገር በደንብ አውርታችሁ ዲስከስ አድርጋችሁ የምትወስኑት ውሳኔ ስለሆነ ክፍለ ሀገርም ከሀገር ውጭም ያላችሁ ለእናንተም እንግዲህ በኦንላይን ሰርቪሳችን እንደተለመደው ስለምንሰጥ ጎብኙን ለማለት እንፈልጋለን። እንግዲህ ዛሬ ዩቲዩባችንን ስመለከት 71,000 ፎሎወር ሰብስክራይብ ደርሷል። 71,000 ሰብስክራይብ እንግዲህ ብዙ የሚባል አይደለም። እየተቋም ከሚሰጠው አገልግሎት አንጻር እየሰጠ ያለው ተቋም እየሰጠ ያለው ዩቲዩብ 71,000 ሰብስክራይብ ብቻ በመሆኑ እንግዲህ በቂ አይደለም። ስለዚህ እያንዳንዳችሁ ለምትወዱት ሰው በሜታቦሊክ ኢሹ እየተሰቃየ ላለ ሰው ለአንድ ሰው እያንዳንዳችሁ እዚህ ያላችሁት 186 ሰዎች ሼር አድርጋችሁ ሰብስክራይብ በማስደረግ ቪዲዮዎቹ ቫይራል እንዲወጡ ሰዎች እንዲማሩበት ኮመንት እያደረጋችሁ ሌሎችን በማጋራት ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንደዚሁ የተለያዩ ረዣዥም ጽሁፎች በእንግሊዝኛ የተጻፉ በዶክተር በሪ ስለ አመጋገብ ሊሆን ይችላል፣ ስለ ኤክሰርሳይዝ ሊሆን ይችላል። እያንዳንዳችን በዕለት ተዕለት ኑሯችን የምንከውናቸውን ክዋኔዎች ስለሚጽፉ እናንተ በሚመቻችሁ ቋንቋ ትራንስሌት አድርጋችሁ ማንበብ፣ መረዳት፣ መማር የምችሉባቸው ስለሆኑ ቴሌግራም እና ፌስቡክ አካውንቶቻችንን ጆይን እና ፎሎ በማድረግ የመረጃ ባለቤት እንድትሆኑ በአክብሮት ጋብዘናችኋል። ስለዚህ 4,600 ገደማ ፌስቡክም ቴሌግራማችንም ተቀራራቢ ቁጥር ነው ያለው። ይህ ቁጥር ተገቢ አይደለም። የቴሌግራም ቁጥራችንን ቢያንስ 100,000 አስገቡ። ጆይን የሚያደርግ ሰው ሼር አድርጉ። ለሰዎች በጣም ቀላል ነገር ነው። ስለዚህ ሁላችሁም ለምታውቁት ሰው ለአንዳንድ ሰው እዚያ ያላችሁ ሰዎች ለአንዳንድ ሰው ሼር ብታደርጉ እነዛ ሰዎች ጆይን ቢያደርጉ የመረጃ ባለቤት መሆን ትችላላችሁ። ወስናችሁ እኛ ጋር አገልግሎት መጀመር እስክትችሉ እዛ ጋር የሚጻፉት ጽሁፎች እናንተን ይጠቅማችኋል። ለጤናችሁ ለህይወታችሁ ወሳኝ የሆኑ መመሪያዎችን በምትፈልጉት ቋንቋ ተርጉማችሁ ማዳመጥ የምትችሉባቸው ገጾች ስለሆኑ ቴሌግራም እና ፌስቡካችንን ፎሎ ጆይን አድርጉ። 71,000 ተከታይ ያለውን ዶክተር ቤሪ ዱቢሶ የሚለውን ዩቲዩብ ቻናል ሰብስክራይብ አድርጉ። ገላጋይን ሰብስክራይብ አድርጉ። ገላጋይም ላይ ቪዲዮዎች አሉ። ከ460 በላይ ቪዲዮዎች እንግዲህ በነፃ ምክር የምታገኙባቸው የተለያዩ ሰዎችን ተመክሮ የምታገኙባቸውን የዩቲዩብ ቻናላችንን ሰብስክራይብ አድርጉ ለማለት እፈልጋለሁኝ።
እንግዲህ ራይት ሜዲካል ኮንሰልተንሲ ከማንም ጋር ፓርትነርሺፕ ያልጀመረ ብቻውን የሚሰራ ተቋም ነው። እንግዲህ መርጣችሁ አምናችሁበት ስትመጡ ወደ ቢሮችን ጎራ ስትሉ በአክብሮትና በፍቅር እንቀበላችኋለን። እንደገና ደግሞ ገስት የገባችሁ ሰዎች ኢንቦክስ ልናደርግላችሁ ስንል ክሎዝድ ነው። ስለዚህ ኢንቦክስ ማድረግ አልቻልንም። 1-2 ሰዎች የገባችሁ ሰዎች ነበራችሁ። ምክንያቱም ስልክ በምን እናገኝ ሲባል እዚህ ኮመንት ላይ ስንጽፍ እንኳን ማየት ካልቻላችሁ ኢንቦክስ ለማድረግ ስንሞክር ፕራይቬት ነው ቴክስታችሁ። ስለዚህ ያው ባዮ ላይ ባሉትና ኮመንት ላይ የተጻፉ ባሉት ስልክ ቁጥሮች እየደወላችሁ መረጃ ማግኘት ቀጠሮ መያዝ መሆኑን በአክብሮት ጋብዘናችኋል። እኔ ፍቅር እባላለሁ። የራይት ሜዲካል ኮንሰልተንሲ አንደኛዋ ስታፍ ነኝ። በዚህ መካከል ደብረ ወርቅ አለች፣ የግሌ አለች፣ ትዝታ፣ ደሊና፣ ሊዲያ፣ መቅደስ፣ እነዚህ ሁሉ የዶክተር ቤሪ ወይም የራይት ሜዲካል ኮንሰልተንሲ ቤተሰብ ወይም ስታፎች ናቸው። ስለዚህ አመናችሁበት ጋር እየደወላችሁ አሁን ከጠቀስኳቸው ሰዎች ጋር የተነሳላችሁ ጋር እየደወላችሁ መረጃ ማግኘት የምችሉ መሆኑን በአክብሮት እንገልጻለን ማለት ነው። 100 ሺህ ገብተዋል። እናመሰግናለን። እስቲ ዶክተር እስኪመለስ የገባችሁበትን ቦታ ሀገር እየገለጻችሁ ማን ከየት ከኛ ጋር ቆይታ አደረገ የሚለውን እናውቅ ዘንድ የገባችሁበትን ቦታ የጻፋችሁ ደግሞም ስለነበረን ቆይታ ዶክተርን እያመሰገናችሁ እንግዲህ እስኪመለስ ቆይታችን እናደምቃለን። ከአዲስ አበባ ዩዘር 8776 ታንክ ዩ ፍቅር፣ በጣም አመሰግናለሁ። ከምሽቱ 4 ሰዓት ሆኗል። 4 ሰዓት እንግዲህ መንገድም አለብኝ። እንግዲህ ከዚች እስከ ቤት ትንሽ ያስክደኛል። 4 ሰዓት ካለፈ ፍቅርና እኔ ወዲያው ነው ወደ መኝታ የምንገባው። እኔ እንኳን አሁን 5 ሰዓት አድርጌያለሁ። ለነበረን ጊዜ እጅግ አመሰግናለሁ። ሁሌም እንደምለው ጤናችሁን በእጃችሁ ላይ አድርጉ። ይሄ መንገድ የማይሰራ ቢሆን በየቀኑ ላውራው ይሰራል። በጣም ቀላል ነው። ኢንጆያብል ነው። ኢንጆይ አድርጉ። ማውራው መንገድ ለሳምንት ለወራት የሚደረግ ነገር አይደለም። ቀሪ ዘመናችሁን ማድረግ ያለባችሁ ነገር ነው። የምግባችሁን ኳሊቲ ካሻሻላችሁ በኋላ ሌሎች የምትነካኳቸው ምግቦች ኢሹ ላይሆኑ ይችላሉ። ይሄን ኮንሰፕት የሚያዙ አንዳንዶች ደህና ሄጄ በቃ 1 ቀን እንጀራ በላው። እንጀራ የበላችሁን ቀን በቀን ማግኘት ያለባችሁን ኳሊቲ ምግቦች ተመገቡ። ክሪቲካል ኮንሰፕት ነው። ቡላስ እያልሽ ነው እያየሁ ነው። ቡላ የበላሽን ቀን ኳሊቲ ፕሮቲኖችሽን ለማግኘት ሞክሪ። በቀን የሚያስፈልገውን ነገር አግኝ። ሄልዚ ፋት ሄልዚ ካርብ አግኝ። ያን ካደረግሽ በኋላ ቡላ ልብላ እንኳን ብትይ ብዙ አያስበላሽም። ገብቷችኋል ብዬ አስባለሁ። በርቱ። ነገ ኪዲ ላይ እንገናኝ። እንግዲህ ኪዲ ሾው ላይ ኢንተርቪው ነገ ነው የሚለቀቀው። ከ3 ቀን በፊት ነበር ቀረጻ የነበረን። ቆንጆ ይሆናል ብዬ አስባለሁ። ቴክ ዩር ታይም፣ ጊዜያችሁን ወስዳችሁ በደንብ ሌሎች ጋር እንዲዳረስ አድርጉ። ኮመንት አድርጉ። እናመሰግናለን። በጣም አመሰግናለሁ። መንበርሺፕ ጆይን አድርጉ ይላችኋል ናቲ። እንግዲህ መንበር ለመሆን ቀላል ነው። እዛው ቲክቶክ ላይ አይደል፣ ባው ላይ ነው፣ ዩቲዩብ ባው ላይ አለ። እዛ መንበር መሆን ስትፈልጉ ከሀገር ውጭ ላላችሁ ብቻ ነው የሚሰራው። ወዲያው መንበር ሁኑ። መንበር ከሆናችሁ በኋላ ፉል ሰርቪስ እንሰጣችኋለን። መንበር ከሆናችሁ በኋላ እነ ፍቅር ጋር እነ መቅደስ ጋር ደውላችሁ መንበር ሆነናል ብላችሁ አውሯቸው። ቀጥታ እናገኛችኋለን፣ ሰርቪስ እንሰጣችኋለን። በጣም እናመሰግናለን። እንደኔ የቆማችሁም ቁጭ ብላችሁ የሰማችሁን፣ አሁንም ደግሞ ልንወጣ ስንል የገባችሁም ከመጀመሪያ ጀምሮ የነበራችሁንም በጣም አመሰግናለሁ። ቀን እንግዲህ ፊክስድ ቀን የለንም። በዚህ ቀን ነው በየቀኑ የምንገባ ብለን መናገር አንችልም። ታይም ስናገኝ ነው የምንገባው። ቴንኪዩ፣ በጣም አመሰግናለሁ። ስልኬ ተቀምጧል እዚህ ዩቲዩብ ላይ እያየሁ ነው። በዚያው ስልክ ቀጥታ ለእኔ ኢንቦክስ አድርጉ። ኢንቦክስ ስታደርጉ ጀስት የኔ ቁጥር ነው። ብትደውሉ ሜቢ ላነሳ እችላለሁ፣ ግን ወዲያው ስልኮቻችሁ ልካለሁ ለእኛ ቲሞች። እኔ ልኬላቸው ስለምደውሉ ምንም ሌላ ነገር አያጋጥማችሁም ማለት ነው። በራሴም በራይት ሜዲካል ኮንሰልተንሲ ስምም እጅግ አመሰግናለሁ። በርቱ።